تقلبس ينصابي يقوير ما ألبسين داي زربل لا تغير تبغى kamu aja di kulah semuanya kamu itu manjur di pondok nih kita karena bawahnya kami aja dia udah jadi di lebutan pondok ጋሽ እንደምን አመሻችሁ። ሁሉ ሰላም? እንዴት ነበር ሳምንቱ? እንዴት ነው? አሪፍ ነበር አባት ላይ ብዙ ነገር ዲስከስ እያደረጋችሁ ነው። አንዱም አልገባኝም። እኔ ግን ደስ ይላል። ቢልዲንግ ይሻል እንዴ ነሽማን ማኑ ፕሮፊት ያሳየን ዩሮ ጄፒ ወይ በእናትህ ማን ነበር ይሄ ነው
ኦኬ ቅርታ ስንት ሰዓት ሚቲንጉ እንደሚጀምር የሚያውቅ ሰው አለ? ሙላ ሙላ እስኪል መሰለን ጋሼ። ጤና ይስጥልኝ። እንዴት ናችሁ? አለን አለን ጋሼ ሁሉ ሰላም? ትንሽ ልጅ አለን። አፖስቶ ወንድሜ ሁሉ መልካም። ትንሽ ገባ ገባ ይብሉ ብዬ ነው ዝም ያልኩት። ገና ልጆች ስለሆኑ እስከዛ መጫወት ትችላላችሁ፣ አያሳስብ። አብሽር አባቴ። ኤቢ ታዲያ እንዴት ነው? ተሻለ? አዎ ጋሼ ሁሉ ሰላም ነው። ላይ ሳንጠይቅ ብርቱካን እንኳን ድምፅ ራሱ እኮ ተስተካክሏል። አሁን ደህና ነው መሰለኝ። አሁን ትኩረታችን ስለማይቀር አንድ ቀን ስላለ እዚህ ቢሆን አሪፍ ነበር። በዚህኛው ሳምንት ቢሆን አሪፍ ነበር። አንደኛው እሺ ይከበራል። ኤቢ ሰላም ነው? ክላስ እንደኔ የናፈቀው እስቲ እጁን ያውጣ። ክላስ እንደኔ የናፈቀው እሺ ነግሮኛል እሱ ራሱ ስልክ ይታለፋል ዝጋ። ለኔ ናፈቀኝ እጁን አውጣ ምናምን ሁሉም ጸጥ አለ። ሁሉም ጸጥ አላት። አስተማሪው ነው ክላስ ነው እኮ ያሸነፈው ሰውዬ ፊቱ ታይቷል። ምንድን ነው? ወጣት ነው ገጠራዊ ነገር ነው። ለመቀበል ቆመው ነው ያዩት እና በአማርኛ ያዋራም እንዴ መልሽ ዋትሳፕ ብሮ እኔ ከምር ሚሊዮን እረዳና ማለት ነው። በአማርኛ ነው ማለት ነው። ናታን ሚዩት አድርግ። ኤቢ ደህና መሸህ? ውክብ ያለች ብሎናል ዛሬ።
እንዴት ናችሁ ጋይስ? ዞ ኦኬ ጋይስ ሶ 50 ሰው 49 ሰው ሞልተናል። አንድ 5 ደቂቃ እንስጣቸውና ቀሪው ቪዲዮ ብሬክ እንደሚሆን ቪዲዮ ማየት ይችላሉ። ብዙም ፑሽ ዛሬ ስለምንገባ ዛሬ ስለ ማርኬት እና ነገሮች ማየታችን ስለማይቀር ልጆች ትንሽ ይግቡና 55 ደቂቃ ስተናቸው ሪከርድ ይሆናል። ኢንትሮዳክሽን ሞር ፕራይስ አክሽንስ ኢንትሮዳክሽኖች ነው በደንብ ማሳያችሁና ፈርስት ክላሳችን በደንብ ይሆናል ማለት ነው ዛሬ ሶ እነሱን ነገሮች ስለምናይ before we jump in let's just wait them like 5 minutes ከዛ በኋላ እንቀጥላለን ማለት ነው። ኤቢ እነሱ እስኪሰባሰቡ አንዳንድ ጥያቄዎችን መመለስ ይመቻል። ሶሪ እስካሁን ካየናቸው ነገሮች ውስጥ ከሆነ yes ከዚህ በኋላ ለምንሄድባቸው ለምንደርስባቸው ነገሮች ከሆኑ የዛ ሰዓት አረር ማየታችን ስለማይቀር ሁሉም መስማቱ ስለማይቀር ሆልድ ታደርጊዋለሽ። ለአሁን ግን አሁን currently እስካሁን ላይ ነገር ይቻላል። ያ እኔ just ongoing ነው እየሄድንበት ማለት እኔ ለመሄድ ነው ያሰብኩትና እና ያው እንትኑን ቪአይፒ ቻናል ኦልሬዲ ጆይን ስላደረግን አሁን ክላሱን እየተማርን ቪአይፒውን ሪል ትሬድ እያደረግን እንሂድ ወይስ መጨረሻ ላይ ነው አንተ ሪከመንድ የምታደርገን? እሱን ነገር ለመጠየቅ ነው የፈለኩት ነው። እሱ ዲፔንስ ሲጀምር ለቪአይፒ ብለው የሚገቡ ልጆች አሉ። እዚህ ላይ ለሶስት ወሩን ብቻ ለማግኘት ብለው የነበሩ ልጆች አሉ ማስታውሰው እንደው ሶ ከዚህ በፊትም ክላስ ውስጥ ከኔ ጋር የነበራችሁ ለቪአይፒ ብላችሁ የገባችሁ ልጆች እንዳላችሁ አውቃለሁ። መጠቀም ትችላላችሁ whatever case እንዴት ነው አጠቃቀሙን ቪአይፒ or ኮፒ ትሬድ ገና ያልጀመራችሁ ደግሞ እሱን ስለሱ ከሆነ ይቻላል ችግር የለም። ጥያቄ ስለሱ ከሆነ ማለት ነው ያ እሱ ላይ ነውና እንትን ያደረኩኝ ሪል ሱን ትሬድ ያደረኩኝ ለመቀጠል ነበርና ሜቢ ክላሱ ላይ ኢምፓክት ካሳደረብኝ የሚል ነገር ነው እንትን ያለኝና ኦኬ ይቻላል ጠይቂኝ አያሳስብም። ሶ ያው ኮፒ ትሬዱን ኮፒ ማድረግና ያንተን ኮፒ ትሬድ ያደረኩኝ ፕሮፊት ማግኘቴ ሜቢ ያንተን ክላስ እንዴት ነው
የሆነ እሱ ላይ ኢምፓክት የሚያሳድርብኝ ከሆነ ብዬ ስላሰብኩኝ ነው ልጠይቅ የፈለኩትና ዛሬ ትሬድ ለማድረግ ሞክሬ ነበር ምናምን አክቹዋሊ እሱ ላይም አንድ ጥያቄ ነበረኝ የሆነ እንዴት ነው ትሬዱን ከሰጠህም በኋላ ልክ እንዴት ነው ከገባሁት በኋላ ለቀኸው ኢሚዲየትሊ ስገባ ኦሬዲ አንተ ካልከው ወርዶ ነገር ነበርና እንደዛ አይነት ነገሮችን እንዴት ነው እንትን ማድረግ የምችለው? ኦኬ አሪፍ ነው። basically when it comes to copying my ሲግናሎችን ኮፒ ለማድረግ already ከኔ ጋር የነበራችሁ ኤክስፒሪየንስ አላችሁ ሜትሮች አላችሁ አዲስ ለሆናችሁ ግን first thing is first የመጀመሪያው ነገር when after we finish our class ለምን ትሬዶቹን እንደወሰድኳቸው understand ማድረጋቸው አይቀርም ምክንያቱም we going to be trading ያው አብረንም ትሬድ ማድረጋችን ስለማይቀር ማለት so I don't believe on rushing things ራሽ ማድረግን አላምንም እኔ አሁን ለምሳሌ ዛሬ ብንጀምር በ3 ሰዓት ውስጥ ሙሉ ትሬዲንግ ላስተምራችሁ ይችላልው ገብቷል ብዙ ኮንቨርሴሽናችሁን ሩማችሁን ገብቼ ከአንድ ሰዓት በፊት ሁሉንም ያያየው ነበር ትላንትም ያያየሁት ነበር የሰጣችሁንም የሆምወርክ የሰራችሁትን ያልሰራችሁትን ብዬ ያያየው ነበር so the first thing is I want you guys to understand it's a journey right ወደ ኋላ ስመለስላችሁ ሁላችሁም ቀስ ያላችሁ ዴቨሎፕ የምታደርጉት ነገር ነው ሁለተኛ ነገር ደግሞ ውስጥ ላይ ካላችሁ ኮንቨርሴሽን አንፃር ኤክስፒሪየንስ ያላችሁ አላችሁ ኤክስፒሪየንስ የሌላችሁ አላችሁ so already ከኔ ጋር ትሬድ አድርጋችሁ የምታውቁ ልጆች copying my trade is the simplest way ነገሮችን መረዳት ይችላልችሁ just understand ለማድረግ ሁለተኛ ቀጥታ ጃምፕ ስል ብዙ ጊዜ እኔ ስጽፍ ምናምን ጊዜ ይወስድብኛል ነገር so እሳሳታለሁ so ጨመር አድርጌ ነው ወይ ቀነስ አድርጌ ነው ነገሮችን የምጽፈው 10 pips እና between those እያልኩ ማለት so by now ብዬ የምፖስት ሰዓት you can jump on the market or ደግሞ 10 pips ምናምን ለውጥ ካለው ደግሞ where market is going ወይም ደግሞ between those areas እኔ ብዙ ጊዜ አሁን ጎልድ ትሬድ ሳደርግ ሌሎች ፔሮች ጎልድ ሌሎች ፔሮችን ትሬድ በማድረግበት ሰዓት በአንዴ ትልቅ ሳይዝ ከፍቼ አንዴ ነው የምከፍተው ሌሎች ጎልድ ሲሆን the more opportunities when አሁን ያው ክላሳችን ላይ ስንገባ ለምን ዲዛይን ቦታዎች ላይ ማርኬቶቹን እንደምወስዳቸው ማውቃቸው አይቀርም ግን those እነሱን ፖዚሽኖች በምታዩ ሰዓት ስሞል ሳይዝ ያደርጋችሁ እንድትወስዱት ነው ወዲያው ማርኬት ራሽ አርጎ መሄድባችሁ ከሆነ ደግሞ አለመግባትም ትችላላችሁ መጠበቅ ትችላላችሁ or ደግሞ 10 ፒፕስ ናም ከሆነ ሳይዛችሁን ያው ስፔሱ እንዳይበዛባችሁ ሳይዛችሁን ዝቅ አርጋችሁ እንደ ማናጀር አርጋችሁ መግባት ትችላላችሁ ማለት ነው that's the good part so the more space the market opens from our entry ያው እንትናችሁን ሪስካችሁን ወይም ደግሞ የምትጠቀሙበትን ሳይዝ ዝቅ ያረጋችሁ ተገባላችሁ ማለት ነው so space በበዛ ቁጥር you need to እንትን ትላላችሁ so 10 pips ምናምን ለውጥ ይኖራል ለዛ ነው between those areas ብዬ የምለው ስጽፍ ምናምን አሁን ለምሳሌ ቅድም ሴል ጎልድ ብቻ ነው መጀመሪያ በየጻፍኩላችሁ ትዝ የሚላችሁ ከሆነ አላቅም ውስጥ ከነበራችሁ ከዛ በኋላ ነው ኤዲት አድርጌ የፖስትኩላችሁ ያ ማለት ማርኬት ያለ እየሄደ ስለሆነ እስክጽፍላችሁ እንደማሊዞ ስለማቅ ነው መጀመሪያ ወዲያው እንትን ያልኩላችሁ ማርኬት ግን ያው ሪቴስት አድርጎ ጭራሽ ወደ ላይ ወጥቶ ነበር ማለት ነው so እንደዚህ አይነት ነገሮች ስለሚኖሩ ወዲያው ሴል ጎልድ ብዬ እስክጽፍ ድረስ ምናምን ስለሚሄድ 10 ፒፕስ 5 ፒፕስ 10 ምናምን ከሆነ 10 ፒፕስ ከሆነ ስፔስ እንትናችሁ ዝቅ አድርጋችሁ ኮፒ ማርክ ትችላላችሁ ማለት ነው so that's the simplest way so gold ብዙ ጊዜ ታርጌቴ TP1 ሚኒመም መሄደው ከ30 pips እና ከዛ በላይ ይሄድከ ስለሆነ we have enough space market ላይ እንትን ሂት ለማድረግ ማለት ስለዚህ 40 pips 80 pips በሚሄድ ሰዓት ያው we still have enough space with the market ማለት ነው so ታርጌታችንን ፊል አውት እንዲያደርግ ያደርግልናል ማለት ነው ሌላ ጥያቄ ያለሽ ያልገባሽ ያ ቀደም የአልካው ትሬድ ላይ እሱ ላይ ነበርኩኝ ነው ላይ የመጀመሪያ ቀን ነው ዛሬ አንተን የቪአይፒ ኮፒ አድርጌ ትሬድ ለማድረግ ስሞክርና ኦኬ ትሬድ ሴል ጎልድ ካልክ በኋላ ሴል ኦሬዲ ገባሁት አንድ ሶስት ፖዚሽን ከፈትኩና ግን አክቹአሊ ልክ በቃ እንደዛ እንደነካሁት ነው ማርኬቱ ላይ ሄዶ ሴል ነክቶብን ነበርና ከዛ ከተመለሰ በኋላና ጠብቁኝ ካልክ በኋላ እየጠበቅኩ ነበርና አንተ በጻፍክበት ሰዓት ላይ ማርኬቱን ከ44 ግቡት ብለ 42 ላይ ነው ያለው ኦሬዲ ወርዶ ማለት ነው ኦሬዲ 20 pips ሄዷል ካልኩኝ በየተውኩትና ኢሚዲየትሊ በጣም ወርዶ አሪፍ ነበር ሄደልህ ኦሬዲ ቲፒ 2 ቲፒ ነው ስማሽ ያደረከው I think so እኔ በቃ 2 ቲፒ እንደዘጋው ወጣው ያ እንደዛ ነበርና ያው እነሱ ነገሮች እንትን ከማለት አንፃር በርግጥ ያው አያስቸኩልም ከክላሱ ጋር እኔም እዚህ ክላስ ላይ ኢምፓክት እንዲያሳድርብኝ አልፈለኩም ጀስ ፎከስ አድርጌ መማር ስለፈለኩኝ ግን ሄድ ሉክ አለ ጀስ ፋይናንሻሊ የሚደግፈኝ ከሆነ በሚል ነው የገባሁትና
ምንድነው አንተ ሪከመንድ የምታደርገው? ጀስት ክላሱን ከጨረሰን በኋላ ይደርሳል በሚል ያው እንደዛ ይሻላል። ዲፔንድስ ኦን ዩ ዋንት ማጋይ እኔ ይሄንን አድርጉ ማለት አልችልም። ትሬድ ኦልሬዲ ከዚህ በፊት ትሬድ ታረክ ከነበረ ትሬድ ማርክ ይችላል። ግን 3 ወር ሲግናል የሰጠውበት ከዚህ እንጋ ከዚህ ቡት ካምፕ ጋር አንደኛው ሪዝን ለምንድን ነው ማርሻል ይሄን ትሬድ የወሰደው የሚለውን ነገር ለ3 ወር ያህል ከኔ ጋር የማጥናት እድል እንዲኖራችሁ ነው። ያ ገብቷል። ለምሳሌ የዛሬውን ትሬድ ለምንድን ነው ማርሻል የወሰደው እስቲ የዛሬውን ትሬድ ለምንድን ነው ማርሻል የወሰደው ብለህ ሳታውቀው አይደለም የምትገባው። ወይም ደግሞ ኤግዚት እና ኢንተር ማድረግ ያለባችሁ ሰዓት አምና ሁሌም ትክክል ላልሆን ይችላል። ለምሳሌ ዛሬ ማርኬቱ ኤግዚት ያደረገባቸው ኤሪያዎች ላይ ብናይ ማርኬቱ ኤግዚት ያደረገብን በ3 ፒፕስ ብቻ ነው ይዞን ሄደው። ለምሳሌ እዚህ ጋር ካያችሁ የምታስታውሱ ከሆነ አይደል በ3 ፒፕስ ብቻ ነው ማርኬታችን ይዘጋብን። ሶ ኔክስት ታይም እንደዚህ አይነት ነገሮች የመጀመሪያውን ትሬድ 3 ፒፕስ የዘጋብንን ትሬድ እናንተ ላይዘጋባችሁ ይችላል። because you know my strategy እና በራሳችሁ ነገሮችን ጀጅ ማድረግ እንድትችሉ ለ3 ወር እድል አላችሁ ማለት ነው። የመጀመሪያው ቡት ካምፕ ላይ ያሉ ልጆች ለ1 ወር ብቻ ነው ጆይን ያደረጉት። ከዛ በኋላ ግን ያው ያስተማርኳቸውን ነገር ነው ዴቨሎፕ ያደረጉት። ፕላስ ደግሞ ድጋሚ ስትሮንግ እስክንሆን ብለው መልሰው ሲከፍሉ ስላየው እንደዛ እንዳይሆን ያስገባችሁ። so if you want you can take the trades, if you don't want ደግሞ ክላሶቹን ከጨረሰን በኋላም መውሰድ ይችላል ማለት ነው። ብዙ ጊዜ እቺ 10 ፒፕስ እና 15 ፒፕስ ስፔስ ካለ ማርኬት ሪቴስት በሚያደርግበት ሰዓት መግባት ትችላለህ። ወይም ደግሞ ሳይዝህን ዝቅ እያደረክ መግባት ይችላል። ምክንያቱም when I trade gold is very volatile, plus ደግሞ I'm trading on ኒውዮርክ እና ለንደን ላይ ስለሆነ ታይማችን ከኒውዮርክ እና ከለንደን በፊት የገባቸው ትሬዶች ከሆኑ ጊዜ ይኖርሃል በደንብ የመግቢያ ካስብላችሁ መግባት ትችላላችሁ። at those times ግን market will be more volatile። ስለዚህ ማርኬቱን አይታችሁ ምናምን መግባት መቻል አለባችሁ። so I'm trading ብዙ ጊዜ አሁን ይሄን አመት ጎልድ ስለሆነ ትሬድ እያደረኩ ያለሁት በሚለው ማለት ነው። so ሌሎች ፔሮች እና US13 ትሬድ በማድረግ ሰዓት እነሱን አይታችሁ ለመግባት ይሆናችኋል። if you want like አሁን እንዳልከው ፋይናንሻሊ ይረዳኛል ብለህ የምታስብ ከሆነ ማለት ነው። ከዚህ በፊት ደግሞ እኔ ላይ ሲግናል ላይ ያላችሁ ሞር ካፒታል ያላችሁ ወይ በፈንድ አካውንት በካፒታል ትሬድ የምታደርጉ ያው ኦልሬዲ ሪዛልታችሁን ስለምትልኩልኝ just keep pushing እና እንዳልኳችሁ ማርክ ይችላልላችሁ። አንተ ፋይናንሻሊ ይረዳኛል ብለህ የምታስብ ከሆነ manage your risk and go for it. if you think አይ ጠብቄ አንድ ላይ የምትል ከሆነ ደግሞ ትንሽ ቀኖች ነው የሚቀርሽ ብዙ ራሽ ሳናደርግ አንደርስታንድ እያደረከውን ትሬድ ማድረግ ትችላለህ የተከተልከው። thank you so much man. okay guys, so today የምናያቸው ነገር ቀለል ያሉ ነገሮች ናቸው። so ስለ ፕራይስ አክሽን ኢንትሮዳክሽን ባለፈው ያልኳችሁ ነገር ነበረ። ስለነሱ ነገሮች ከናንተ አንዳንድ ነገሮችን ብሰማና እስካሁን ሪሰርች ካረጋችኋቸው ስለ ፕራይስ አክሽን ነገሮች አንዱ ምን ሪሰርች አድርጋችኋል? how did you see the market? እና እዚህ ስትረዳዱ ከነበሩት ነገሮች አንዱ እስቲ የምትረዱትን ነገር ንገሩኝና ቀጥታ በደንብ ገብቷችኋል ብዬ ማስብ ከሆነ ሲምፕሊፋይ አድርጌ ፕራይስ አክሽን ኢንትሮዳክሽን ቱ ፕራይስ አክሽን የምትላትን ኤሪያ ጃምፕ አድርጌ ወደ ማርኬት ትገባለሁ ማለት ነው። አይ ቀስ ማለታችሁ ቀስ ብዬ እንድሄድ ማቀው የእናንተን እውቀት ስለሆነ እስቲ እዚህ ጋር አንዳችሁ በፊት የምትመልሱ ሳይሆን አዲስ ያልመለሳችሁልኝ የማታውቁ ሰዎች ብትመልሱልኝ ደስ ይለኛል። anybody ማረግ ሁሌ ነው የምትመልሺው አንቺ ተረጋጊ። ሌላ ሰው anybody ሰጥለት ይላል። እሺ አያሳስብም። so we start from there ምንም ችግር የለውም። so introduction to price action ከሚል ድጋሚ ጀምርላችኋለሁ። ምንድነው የሚለውን ነገር ባለፈው ለማውራት ሞክሬያለሁ። so ባለፈው ፕራይስ አክሽን ለምንድን ነው የሚጠቅመን ብዬ ያልኳችሁን እስቲ መመለስ አትችሉም? እሱን አትሊስት
ይሰማል? ይሰማል? ይሰማል ጋሼ። ፕራይስ አክሽን ጀስት እኔ ትንሽ ሪሰርች ማድረግ ያለው ግን ብዙም እውቀቱ ላገኝ ምንም አልቻልኩም። ዩቲዩብ ላይ ምናምን ነገር ምንም አልቻልኩም እና ፕራይስ አክሽን በጣም ምርጥ ስትራቴጂ እንደሆነ ምናምን እነሱ ነገሮች መረጃውን ሰምቻለሁ እና ፕራይስ አክሽን ለሎንግ ተርም ማርኬቱ ወዴት እንደሚሄድ ይነግረናል። በቃ ስዊንግ ለመያዝ ምናምን ፕራይስ አክሽን ዘ ቤስት ዋን ነው። አሪፍ ነው። ሌላ አዳዲስ ሰዎች ይሰማል? እሺ መሐመድ እባላለሁ። መሐመድ እሺ፣ ናይስ ቱ ሚት ዩ። አይ ቲንክ ፕራይስ አክሽን ማለት የሁለት ዲሎች ቦንድ የሚፈጠርበት ማለትም የባይንግም የሴሊንግም ዲል ማለት ቦንድ የሚፈጠርበት ፖዚሽን ወይም ፕራይስ አክሽን ማለት ኢዚሊ ማለት ነው። ኢዚሊ ዲፊኒሽኑ ሳረገው የሁለት የሴሊንግ እና የባይንግ ቦንድ የሚፈጠርበት ፕራይስ ፖዚሽን ነው ብዬ አስባለሁ። አይ ቲንክ ኦኬ እሺ፣ ቀጥሉልኝ። ሌላ ሰዎች ቀጥሉልኝ። ያው ነቃ በሉ እንጂ ጋይስ፣ ምንድን ነው እንደዚህ ፈዛችኋል? እሺ ይሰማል እንዴ? ይሰማል? አዎ በጣም ፈዘዛችሁብኝ። ነቃ በሉ እንጂ አዋሩ። ይሰማል? yes አዎ ይሰማል። እሺ ሰላም፣ ነብዩ እባላለሁ። 16 ዓመቴ ነው። እሺ እና ፕራይስ አክሽን ማለት የተለያዩ ካንድልስቲኮችን ይሆናል፣ ቴክኒካል አናላይዞችን፣ ትሬንድ ላይን የመሳሰሉት እንደዚህ ቻርት ፓተርኖችን ተጠቅመን የሆነ አናላይዝ ሰርተን ትሬድ የምንገባበት የራሱ የሆነ ስትራቴጂ ነው። የተለያዩ ኢንዲኬተሮችን ልንጠቀም እንችላለን። ሰፖርት እና ሬዚስታንስ፣ ትሬንድ ላይን ምናምን ተጠቅመን ትሬድ የምናደርግበት ነው። ኦኬ አሪፍ ነው። እንደዚህ ይመስለኛል። እሺ ሌላ አንድ ሰው ጨምሩልኝና የመጨረሻ ከዛ አውል ኮንቲኒው ጋይስ። እሺ ማርካል እኔ ይሰማል ጋሽ? እሺ ፕራይስ አክሽን ኢን ጀነራል ኮንሰፕቱ ምንድነው? የኔ ዓለም እንዴት ነው የሚሄደው? አንድ ዕቃ በብዛት ሲሸጥ የሆነ ካፕ ላይ ይደርሳል። እዛ ካፕ ላይ ሲደርስ ደግሞ ባየር ተሽጦ የዲማንድ እያለቀ ሲመጣ ዋጋው እየተወደደ የመጣ በደንብ ማርኬት ላይ አቬለብል ሲሆን ፕራይሱ ደግሞ እየቀነሰ የሚለው የእሱ ሳይኮሎጂ ፕራይስ አክሽን የሚለው ቤዚክ ሳይኮሎጂው ማርኬት ላይ እንዴት ነው፣ ምን ያህል ገዢ አለ፣ ምን ያህል ሻጭ አለ፣ ዋጋው አሁን ምን ላይ ነው የሚለውን ኮንሰፕት እሱን ኮንሰፕት ይዘን ነው ወደ ቻርቱ ሄደን ስትራቴጂ የምናወጣው። እንደዛ ይመስለኛል። ገበያው እንዴት ነው ሪያክት እያደረገ ያለው፣ ምን ያህል ዲማንድ አለ፣ ምን ያህል ሰፕላይ አለ፣ በምን ያህል ዋጋ እየሸጠ የሚለው መርስ ላይ ያለ ነገር ማለት ነው። በጣም በዛ ከሆነ ለሽያጭ ለመጨረስ ዋጋው መቀነስ አለበት። ስለዚህ ዋጋው ወደ ታች መውረድ ይጀምራል። ሰፕላዩ እያነሰ ሲመጣና ሰው ደግሞ ያንን ትራንስፖርት ሲቀርም እንደሱ እያለ ነው ቤዚክ ኮንሰፕቱ ፕራይስ አክሽን የሚባል ይመስላል። ኦኬ ጋይስ እውነቱን ለመናገር ያልሽኝ ነገር እንዳለ የተቆራረጠ ስለነበር የኔ ይሁን ያንተ ይሁን አልገባኝም። የተቆራረጠ ስለነበር ብዙ አልሰማሁሽም። I will try to make it simple as possible for you guys to understand. ተጨማሪ ሀሳብ እሺ ጨምሪ። እሺ ተጨማሪ ሀሳብ ፕራይስ አክሽን ማለት የከረንሲው ትራንዛክሽን ሀፕን የሚያደርግበት ፕራይስ ፖዚሽንም አድርገን መውሰድ እንችላለን። ትራንዛክሽኑ ሀፕን የሚያደርግበት ከረንሲው ትራንዛክሽን ነው የሚያደርግበት ፖዚሽን ፕራይስ አድርገን መውሰድ እንችላለን። ለዛ ነው እዛ ላይ ዲፔንድ ሆነ ትሬድ ላይንም እያንዳንዱ ዲፍረንት ስትራቴጂ ማለት ዲሳይድ የምናደርገው ለዛ ነው ብዬ አስባለሁ። ምክንያቱም ትራንዛክሽኑ ሀፕን የሚያደርግበት ሊኩዊዲቲ ያለበት ቦታ ነው ብዬ አስባለሁ። I'm gonna start for you guys. I want you guys to understand. ብዙ ኮምፕሊኬትድ ማድረግ አይጠበቅብንም። ይሄ ካነበባችሁት ነገር አንጻር እናቁምና እኔ ሲምፕሊፋይ ላድርግላችሁ። ፕራይስ አክሽን በአማርኛ ማወራችሁ so you guys can understand and ቀለል ብሏችሁ አይምሯችሁ ላይ እንድትይዙት ነው። ይሄ ስለ ፕራይስ አክሽን መያዙ ጭንቅላታችሁ ላይ ትንሽ ነገር ነው እንጂ የሚፈጥረው
ትሬድ ላይ ምንም ይሄን ያህል የሚያመጣላችሁ ምንም ግብ የለም። ግን ትናንሽ ነገር ላይ ስታዳምጡኝ when we go to the market ትልቅ ነገሮች ላይ ማተር ስለሚያደርግ ነው መልሱልኝ እንደዚህ አድርጉልኝ የምለው። ምክንያቱም ከዚህ ቡት ካምፕ ምንም ነገር ሳትይዙ እንድትወጡ ስለማልፈልግ ሁላችሁም አክቲቭ ሆናችሁ እንትን በሉልኝ። so the first thing you need to understand price action price አክት ያደረገባቸውን ቦታዎች እያየን የምናጠናው የስትራቴጂ አይነት ነው። ፕራይስ አክት ያደረገባቸው ኤሪያዎች ፕራይስ አሁንም እኛ የምንፈልገው ፕራይስ አክሽን ላይ የምንፈልገው ምንድነው? ፕራይሶችን መከተል ነው። the main thing we going to do from this market አሁን እኔ በማሳያችሁ ስትራቴጂ ላይ ፕራይስን መከተል ነው። ፕራይስን መከተል ማለት ምንድነው? ፕራይስ አክት ያደረገባቸው ፕራይስ ማተር ያደረገባቸው ፕራይስ በስነ ስርዓት ቫልዩ የሰጠባቸው ፕራይስ ሄዶ የሆነ ነገር ሀፕን ያደረገባቸውን ኤሪያዎች መጠቀም ነው። so that's the thing we going to focus ስለዚህ ፕራይስ አክሽን ብለን በመናጠናበት sorry guys so እነዚህን ነገሮች እያየን የምናጠናበት ስትራቴጂ ነው። so ብዙ ኮምፕሊኬትድ አታርጉት። we search a price እንዴት አክት እንዳደረገ ፕራይስ የት እንደሆነ የምናጠናበት ስትራቴጂ ዞር በይ sorry guys okay ድመት አለችኝ የመጠበቀችኝ sorry guys okay so ቀለል ባለ ሁኔታ ማለት so ምንድነው ብያችኋለሁ። አንድ ሰው አሁን ድጋሚ አሚት አድርጎ ማለት ይችላል። አክቲቭ ሆናችሁ መስማት ፈልጋለሁ ፕሊዝ። ሄሎ ወይ ጋሽ እንዴት አመሻችሁ? ሰላም ነው? እግዚአብሔር ይመስገን ሁሉ ሰላም። ኦኬ በጣም አሪፍ። ይቅርታ ሌት ሆኜ ነው የገባሁት። ፕራይስ አክሽን ጥያቄ አንስተሃል ነው። ፕራይስ አክሽን ልክ አሁን እንዳልከው ቀለል ማድረግ ነው ያለብን which is አክሽኖች የቻርት አሁን ፍሎው which is ወደ ላይ ወይም ደግሞ ወደ ታች ሲሄድ ምንድነው የምናየው ካልን አክሽን ነው የምናየው። የምን አክሽን ነው? የፕራይስ አክሽን ነው ማለት ነው። so ፕራይስ አክሽን ለዋለን ማለት ነው which is ቻርቶቹ ሙቭ አፕ ሲያደርጉ ወይም ደግሞ ሙቭ ዳውን ሲያደርጉ ማለት ነው። ሌላ እነዚህ ቻርቶቹ ወዴት ነው የሚሄዱት? which is የብዙ ትሬደርስ ወይም ደግሞ ያለው የትሬዲንግ ሲስተም which is ሪአክት የሚያደርገው ወይም ደግሞ የብዙ ሰዎች ትሬደሮቹ ምን የሚያደርግ ነው? ቢሄቪየር የሚያሳይን ነው። ወይም ደግሞ ሳይኮሎጂካሊ ሜቢ ሌላ ጊዜ ስታሳይን ማኒፑሌሽን ነገር የሚባል አለ አይደል? እሱ ነገር ስናይ ነው አሁን ይሄንን ቻርቶቹ አክሽኖቹ በቃ የአንዳንዱ ትሬደር አክሽን የምናይበት እዛ ነው ማለት ነው። that's the thing so you guys I think price action okay thank you sure we only need to follow a price እኛ የምናጠነው ፕራይስ አክሽን አሁንም ማሳያችሁ ነገር ምንድነው? ከዚህ በፊት ፕራይስ ምን አድርጓል፣ ከዚህ በኋላ ፕራይስ ምን ያደርጋል እና ፕራይስ ምን እያደረገ ነበር የሚሉትን ነገሮች ነው የምናጠነው። so ባለፈው የፕራይስ አክሽን ጥቅሞች ምንድናቸው ብዬ ኢንትሮዲዩስ አደረጋቸው የነበሩትን ደግሞ አንድ በአንድ እስቲ መልሱልኝ please baby ኦኬ ሰማት እሺ ማድረግ አንድ ጥያቄ ብቻ መልሽ። ያው አንደኛው ጥቅም የተለያየ አይነት አሴቶችን ትሬድ ለማድረግ ይጠቅማል። ስቶኮች፣ ክሪፕቶች። አሜዚንግ። እስቲ ሌላ ሰው አንድ ሰው እኔ ራሴ ልምረጥ መሰለኝ ከዚህ ውስጥ በጸሎት በለጠ ፊት ለፊት ያለ ነገሮች በጸሎት በለጠ አይሰማም። እሺ ሌላ ሰው ሄኖክ ፕሊዝ ጋይስ ዝም ብዬ ልሸክሽከው እንደገባችሁ ደስ ይለኛል እንደሰማችሁ። all right let me stop there ይሰማል መልሱልኝ በቃ በራሳችሁ አክቲቭ ሆናችሁት። ፕራይስ አክሽን ለከረንሲዎች ለኢንዴክሶች ለተለያዩ በቃ ለሁሉም ለማይሰራው ነገር የለም። እንትን ውስጥ ማርኬት ውስጥ ላለ ነገር ሁሉ ይሰራል ብለናል ባለፈ ነገር አሜዚንግ እና ለሁሉም ያገለግላል። አሜዚንግ ኦኬ ሶ ስለ እንትን ካወራን ስለ ፕራይስ አክሽን ይሄን ያህል ካለን እኔ አንዳንድ ነገሮችን ልንገራችሁና ወደ ምን አይነት አናላይሲስ እንደምናይ ስለ ፈንዳሜንታል አንዳንድ ነገሮችና እሱን ላችኋለሁ። the first thing ፕራይስ አክሽን የምንጠቀመው ስትራቴጂ ነው። እዚህ ውስጥ ያላችሁ አውቃችሁም ዝም ያላችሁ ከዚህ በፊት ያልገባችሁም ልንገራችሁ የማሳያችሁ ስትራቴጂ ፕራይስ አክሽን ቢሆንም I will show you how እንዴት ዴቨሎፕ አድርጌ
ፕራይስን በመከተል እንዴት ነው ማርኬትን ማየት የቻልኩት የሚሉትን ነገሮች እና እያንዳንዱ መወስዳቸውን እንትኖች ከዚህ በኋላ ለምን እንደሆነ እንዲገባችሁ ስለምፈልግ ነው። ጥቅሞቹ ምንድን ናቸው? መጻፍ ካለባችሁ ጻፉ፣ በኋላም ሪከርድ ስለሚሆን መስማት ትችላላችሁ። So the first thing you need to understand why price action, because ቅድም ሮንግ የሆናችሁትን ነገር ለማረም ስለምፈልግ ነው። የሆነ ሰው ስዊንግ ትሬድ ለማድረግ ይሆናል ምናምን ብለህ መልሰህልኝ ነበር ስመረሳት። So that's totally wrong guys. Price action happens everywhere. ያ ማለት ምንድነው? high time frame ላይም lower time frame ላይም ስንመጣ ዳታ የፕሪቪየስ ዳታ እያየን የምናየው ፕሬዲክት የምናደርገው የማርኬት ስትራቴጂ ነው ማለት። ስለዚህ why we need price action, everything that's happening before ድጋሚ ከዚህ በኋላ happen ያደርጋል። ገብቷችኋል? ስለዚህ ሂስቶሪ ሪፒት እያደረገ ራሱን ሪፒት እያደረገ የሚሄድ ማርኬት ስለሆነ እሱን በማየት የወደፊቱን ነገሮች ማየት እንችላለን። ያ ማለት ሎወር ታይም ፍሬም ላይ ሊሆን ይችላል። ሎወር ታይም ፍሬም ላይ ማለት ምንድነው? የ30 ሰከንድ፣ የ1 ደቂቃ፣ የ2 ደቂቃ፣ የ10 ሰዓት ሊሆን ይችላል፣ የ1 ሰዓት ሊሆን ይችላል። whatever in this በዚህ ሰዓት ውስጥ ያለን ማርኬት ራሱን ሪፒት ያደርጋል ብለን የምናደርገው የትሬድ አይነት ነው። ስለዚህ ዳታ ኤቭሪ ዳታ ከዚህ በፊት የነበረ አሁን ላይ ያለ ነገር ማርኬት ላይ ማተር ያደርጋል ማለት ነው። ሌትስ ጎ ኤንድ ሲ ወደ እንትን ስንመጣ ደግሞ ሃይሊ ከዚህ በፊት አሁን ለምሳሌ ጎልድን ካያችሁት ኦል ታይም ሃይ ላይ ነው ያለው። ያ ማለት ምንድነው? ማርኬት ከረንትሊ ምንም አይነት ፕሪቪየስ ዳታ ባይኖረው ራሱ ስቲል እነሱን ነገሮች ማየት እንድንችል ያደርገናል ማለት ነው። ስለዚህ የምናየው ስትራቴጂ ምን እንደሆነ ለመናገር ያለው። ሌላ ነገር ደግሞ ምንድነው መሰላችሁ? ሃይ ፕሮባቢሊቲ ሴትአፕ። ሃይ ፕሮባቢሊቲ ሴትአፕ ይሰጠናል ማለት ምን ማለት ነው? ሃይ ፕሮባቢሊቲ ሴትአፕ ብዙዎቻችን አሁን እዚህ ውስጥ እርግጠኛ ነኝ በትሬዲንግ ትሬድ አድርጋችሁ ሊሆን ይችላል 7 ወር 1 አመት ምናምን፣ ግን if you guys are making በትንሹ ብዙ ሳላካብደው $1000 በቀን እየሰራችሁ ቢሆን ኖሮ ማርሻል ጋር መታችሁ 10000 አድርገው ብላችሁ አትሉ። ምክንያቱም I know you guys are making money ቢልድ እያደረጋችሁ እንደምትሄዱ ስለምታውቁት ማለት ነው። ለማለት የፈለኩት ምንድነው? ሃይ ፕሮባቢሊቲ ሴትአፕ የሚሰጣችሁን ስትራቴጂ ትፈልጋላችሁ። ያ ማለት ትንሽ አካውንት ኖሯችሁ እንዴት ማሳደግ እንዳለባችሁ ግራ ገብቷችኋል። ፈንዲንግ አካውንት ኖሯችሁ እንዴት 30 40 $50,000 ዊዝድሮ ማድረግ እንደምትችሉ ግራ ገብቷችኋል። This is price action. Price action will give you guys high probability setup. High probability setup ማለት ትርጉሙ ለምሳሌ አንድ ሲምፕል የሆነች ኤግዛምፕል ልንገራችሁ። እየሰማችሁኝ ከሆነ እስቲ አንድ ቁጥር ጻፉልኝ በደንብ ኤግዛምፕል ልንገራችሁ። Amazing. So አንድ ኤግዛምፕል ነገር ያህል አንድ ሲቲ ጥሩልኝ፣ ያላችሁበትን የአዲስ አበባ ወይ የሆነ ቦታ ከተማ ሲቲ ጥሩልኝ፣ ጻፉልኝ ከታች ለኤግዛምፕል ሊሆን። ቦሌ። Okay. So let's say መርካቶ የሚል ይታየኛል። So መርካቶ right? So መርካቶ ለምሳሌ ከመገናኛ መርካቶ የሚሄድ ታክሲ አለ right? ከመገናኛ መርካቶ የሚሄድ ታክሲ አለ። እዛ መገናኛ ታክሲ ውስጥ ገብታችሁ ምንድነው already you guys know ያ መሄድ የምትፈልጉበትን መርካቶ ከሆነ መሄድ የምትፈልጉት መርካቶ ገብታችሁ መርካቶ መኪና ውስጥ ነው የምትሄዱት ማለት ነው። ያ ማለት ምንድነው? በኮንፊደንስ ገብታችሁ እዛ እስክትደርሱ ድረስ ሰው ጫኝ እያወረደ ታክሲ ከሆነ እያወረደ እየጫነ እናንተ ቦታችሁን ይዛችሁ ሳትነቃነቁ የምትሄዱበት አይነት ትሬድ ማለት ነው። ያ ማለት ልክ እንደዛ ታክሲ ትሬድ ላይም እንደዚህ ነው። ሃይ ፕሮባቢሊቲ ሴትአፕ በሚሰጣችሁ ሰዓት ገንዘባችሁን በደንብ ሪስክ አድርጋችሁ ታይማችሁን ጊዜ ሰጣችሁ የምትጠብቁትን ሃይ ፕሮባቢሊቲ ሴትአፕ ይሰጠናል። ለምን እናንተ የመርካቶ ሜድ እየፈለጋችሁ 22 ታክሲ ትይዛላችሁ? ያ ማለት ምንድነው? 22 ላይ ይዛችሁ ድጋሚ ሌላ የሆነ ሰፈር አስታውሱኝ የሆነ ነገር እያቆራረጣችሁ የምትሄዱበት አይነት ነገር አለ። ያ ደግሞ ምንድነው? ሎ ፕሮባቢሊቲ ሴትአፕ እንለዋለን። ለምሳሌ TP1 TP2 ወስደን የምንወጣቸው ትሬዶች አሉ። at the same time ደግሞ ያለንን ገንዘብ ሹት አድርገን በኮንፊደንስ የምንጠቀምባቸውን ትሬዶች ይሰጠናል። that's the only thing we need when we have this kind of opportunities። ከኛ የሚጠበቀው ምንድነው? ማርኬቱ ፍሪሊ ሆኖ እንዲንቀሳቀስ አድርገን ገንዘባችንን ሪስክ ማድረግ ነው ማለት ነው። everybody ካፒታል ይዞ ይመጣል ማርኬት ላይ $100 $1,000 $1 million whatever the case you guys have, how you going to build ለምን 1% እና 2% ብቻ ሁሌ ሪስክ እናደርጋለን? ኃይለኛ እኔ አሁን ትሬዶች ላይ ገብታችሁ ብታዩ ሲግናል ሩም ላይ ሪስኪ ትሬድ ስቲል ዊን እናደርጋለን። ሎ ሪስክ ብዬ ያልኳቸው ትሬዶችን ከብታችሁ ካያችሁ ግን ሜቢ TP10 TP17 ምናምን ድረስ የሄድናቸው ትሬዶች አሉ። ያ ማለት ምንድነው? ሎ ሪስክ ስለሆነ ሞቅ አድርጋችሁ ግቡ ብሎ ማለት ነው። ሪስኩ ሎው ነው ማለት። ስለዚህ
it will give you ስትጠብቁት የነበረ exactly ነገሮች happen ስለሚያደርጉ እነሱን ነገሮች በማድረግ ካፒታላችሁን grow ማድረግ እና እናንተ ማደግ ትችላላችሁ ማለት ነው. So the main goal as a trader is to make money. So if you guys know how to protect your capital at first, the next target will be making money. So price action will help you guys to eliminate ማድረግ ያለባችሁን ኃይለኛ እንትናችሁን ይሄ ፊራችሁን እንድታስወግዱ ያረጋችኋል። ያ ማለት high probability setup እና confidence የሚሆን setup ይሰጣችኋል ማለት ነው. That's the main thing. So if you want to grow, you need to make money. If you want on trading ገንዘብ መስራት አለባችሁ financially stable ስትሆኑ plus ደግሞ more psychologyያችሁ ምናችሁም የተስተካከለ ይመጣል ማለት ነው። ስለዚህ በአንዴ ገብታችሁ ሉዝ አረጋለሁ የሚል ነገር እንዳይኖር በየቀኑ ትሬድ ስታረጉ ትንሽ ሪስክ ያረጋችሁ when the time comes to risk more money market opportunity ይሰጣችኋል ማለት ነው. So price action the main thing ከመላቸው ነገሮች አንዱ high probability setup-ዎችን ይሰጣችኋል። ያ ማለት ለብዙ ቀን ሊሆን ይችላል ሆልድ ልታረጉ የምትችሉት ወይም ደግሞ ለ30 ደቂቃ እንድትሆን ይችላል ትሬዷ ግን you know when to risk money. So እነዚህ ነገሮች ካወቅን ምንም አሁን ቅድም እንዳልኳችሁ ነው if you know መርካቶ የሚሄድ ታክሲ ዝም ብላችሁ ገብታችሁ ነው በኮንፊደንስ የምትቀመጡት እንጂ ሰው ሊጭን በቆመ ቁጥር ድንብርብር ብላችሁ ወርታችሁ እና አትመለሱ መኪና ውስጥ ተመልሳችሁ so that's the thing ያን ነገር እንድናቅ ይረዳናል ማለት ነው። ይሄ ሁሉ one of the best thing that I say ስለ price action. So let's see ዛሬ የምናያቸው ነገሮች ዝም ብዬ በፒዲኤፍ አሳያችኋለሁ። እስቲ ስለ የምናያቸው ስለ ማርኬት አናላይሲሶች አሉ። ማርኬት አናላይሲስ ምን አይነት ማርኬት አናላይሲስ እንደምናይ ዛሬ አሳያችኋለሁ። ሶ እስቲ ስለ ማርኬት ኦልሬዲ ትሬደር ስላላችሁ እዚህ ላይ ቻታችሁ ላይ ስላየው ፈንዳሜንታል አናላይሲስ፣ ቴክኒካል አናላይሲስ እና ሴንቲሜንት አናላይሲስ ብለን እንጠራዋለን አይደለ? አናላይሲስ ማለት ጋይስ አዲስ ለሆናችሁ ልጆች ማርኬትን አይተን ፕሪዲክት የምናደርግበት ነገር ማለት ነው። ማርኬትን አንደርስታንድ ስናደርግ ለምሳሌ ማርኬትን አንደርስታንድ በምናደርግበት ሰዓት there is two things or three things ማርኬትን በደንብ ሙቭ ሊያደርጓቸው የሚችሉት እዚህ ጋር ከማንበባችሁ በፊት እስቲ እዚህ ጋር ትሬደር የሆናችሁ ልጆች አንዳንድ ነገር ማርኬትን በደንብ የሚያደርጓቸው ነገሮች ስለ አናላይሲሶቹ ነው። ስለ አናላይሲሶቹ ሳይሆን ማርኬትን በደንብ ሙቭ የሚያደርጓቸውን አንድ ነገር ጥራለሁ። ፈንዳሜንታል አናሊሲስ ማርኬትን ሙቭ የሚያደርጓቸው ማርኬት ሙቨር የሚባሉት አንድ ነገር ጥራለሁ። ኒውስ ነው። እሺ ሌላ ሀብታሙ ሙሉጌታ ከካምፓስ ያለሽ መሰለኝ ቪዲዮችን አይቻልም ንገሪኝ። ሀብታሙ ሙሉጌታ ካምፓስ ውስጥ ያለ ልጅ ቪዲዮውን አሁን የሰራሽው አይሰማም። እሺ ኒውስ አንድ ሰው ኒውስ ብሏል። ሌላስ ኢንስቲትዩሽን ፐርፌክት። ሌላስ አንድ ሰው ሴንትራል ባንክ ፐርፌክት። ሌላ ኢንተረስት ሬት ሪፖርት ኒውስ ሪፖርት ኢንተረስት ሬት። ሌላስ ፖለቲካል ፋክተር አሜዚንግ ጂኦፖለቲካል ኢቨንቶች። እሺ ሌላስ ዋነኛውና ዋነኛ ከሚጠቀሰው ውስጥ አንዱ ምንድነው? ግሮስ ዶሜስቲክ ፕሮዳክት። ኦኬ እሱም አንድ ነው። ሴንትራል ባንክ ፖሊሲስ አሜዚንግ። ሶ ላስቆማችሁ እዚህ ጋር በቃ ይበቃችኋል። ኦኬ ሶ ሞር በጣም ኃይለኛ ተብሎ ማርኬት ሙቭ ያደርጋሉ ተብሎ የሚታሰቡ አዲስ ለሆናችሁ ሰዎች ማርኬት ላይ ገብቼ ነው ማሳያችሁ። ያ ማለት ማርኬት አሁን የምታዩት ማርኬት የኤክስኤዩ ዩኤስዲ ወይም የጎልድ ማርኬት ነው። ማርኬት አሁን እየተንቀሳቀሰ ወደ ታች እየሄደ ያለ ማርኬት ነው። ማርኬትን ምንድነው ሙቭ የሚያደርገው? አሁን እነዚህ ማርኬት እንዲንቀሳቀስ የሚያደርገው ምንድነው? ቫላታይል እንዲሆን የሚያደርገው ምንድነው? ማን ነው እንዲንቀሳቀስ የሚያደርገው የሚሉትን ነገር ለማወቅ the first thing ጂኦፖለቲካል ኢቨንቶች ምርጫ ሊሆን ይችላል፣ ዶክተር አብይም ሊሆን ይችላል ወይም ሌላ ሊሆን ይችላል whatever the case ወይም ጦርነት ሊሆን ይችላል። አሁን ላይ ያሉ ጦርነቶች by the way ጎልድ በዚህ ጊዜ እንደዚህ የሆነበት ዋነኛው ኦል ታይም ሃይም ሊሆን የቻለው በጦርነት ምክንያት ነው። ሶ ጦርነት ሊሆን ይችላል፣ ጂኦፖለቲካል ኢቨንቶች ሊሆን ይችላሉ። one of the top ደግሞ ሴንትራል ባንኮች ናቸው። ሴንትራል ባንኮች ትላልቅ ባንኮች ማለት ነው፣ ዓለማችን ላይ ያሉ ባንኮች እንደ ማርኬት እንዲንቀሳቀሱ የሚያደርጉት። ሌላው ደግሞ ከነዚህ ውስጥ the big mover ከሚባሉት ውስጥ ደግሞ ያሉ ማን ነው? እኛ ነን። እኛ ማለት ማንን? ኢንዲቪጁዋል ትሬደሮች እንባላለን። ኢንዲቪጁዋል ትሬደሮች እንዳረሱ ይሄን ነገር እያንዳንዳችሁ አንድ ማርኬትን ወይም ደግሞ ብሮከርን ከፍታችሁ ኦን አድርጋችሁ እስከገባችሁ ድረስ ማርኬት ላይ
you guys are part of this market mover ከሚባሉት ውስጥ ማለት ነው። ስለዚህ at the same time ደግሞ እያንዳንዳችሁ ሄዳችሁ ባንክ ቤት ካሽ እስካስገባችሁ ድረስ ራሱ ማርኬትን ሙቭ ያደርገዋል ከሚባሉ ሰዎች ናቸው። ስለዚህ ኢንዲቪጁዋል የሆኑ ትሬደሮች ይሄ ጂኦፖለቲካል ኢቨንቶች እና ማርኬት ሙቨሮች እነዚህ የተለያዩ ማርኬቶችን በደንብ ሙቭ እንድናረግ የሚያደርጉን ነገሮች ቢኖሩ እነዚህ ነገሮች ናቸው ማለት ነው። so this is the thing that you guys need to understand why market move ያደርጋል ለምንድነው የሚንቀሳቀሰው የምትለዋን ነገር ለመመለስ ያለው ማለት ነው። so ሌላው ስንቀጥል ምንድነው እነዚህ የሚንቀሳቀሱትን ማርኬቶች እንዴት ነው አናላይዝ ማድረግ ምንችለው? እነዚህን ኢየሱስ ማንተ ማርኬት አስፈዘመልኝ። እሺ እነዚህ ማርኬቶች እንዴት ነው አናላይዝ ማድረግ ምንችለው? አሁን ቅድም ጠርቻቸው ነበረ። እስቲ ከታች ጻፉልኝ። እዚህ ጋር ቶሎ ታይፕ ያደርግ በምን ነገሮች ነው መረዳት ምንችለው? ፈንዳሜንታል፣ እሺ ቴክኒካል አናላይሲስ፣ ቴክኒካል ሴንቲሜንታል፣ ቴክኒካል ኦኬ። ሶ ሴንቲሜንታል ያልከው ሀላዝ እሺ አንዴ ኦን አርጊውና አስረጅኝ። ሴንቲሜንታል ያልሽው እና ደግሞ ሌላ ፈንዳሜንታል ያልከው ማን ነው? ሌላ እሱም አንተ ነህ። ኦኬ እኔ ራስረዳችሁ ተውት በቃ። ኦኬ let me introduce you guys for ስለ አናላይሲስ ኢንትሮዲዩስ ላድርጋችሁ። the first thing you guys need to understand እነዚህ የሚሄዱትን የማርኬት ነገሮች ለመረዳት ሶስት አይነት አናላይሲሶች መጠቀም እንችላለን። the first thing fundamental analysis ነው። fundamental analysis is ዜናን በመስማት ምን ሀፕን እንዳረገ በመስማት ወይም ደግሞ ትላልቅ ሞስትሊ ፈንዳሜንታል አናላይሲስ የሚሆነው ለቢግ ኢንቨስተርስ ለምሳሌ ስቶክ ትሬድ የሚያደርጉ ሰዎች ሞር እንደ ኢንቨስት ለሚያደርጉ ሰዎች 1% 2% 3% ትላልቅ ሙቭመንቶች ለሆኑባቸው ሰዎች ፈንዳሜንታል አናላይሲስ was more በጣም አሪፍ ነው። ለምንድን ነው አሪፍ ነው ማለት people that spend 10 ሚሊዮን 20 ሚሊዮን ዶላር 100 ሚሊዮን ዶላር ትሬድ የሚያደርጉ ማለት ነው። ያ ማለት ትሬድ በመታረግበት ሰዓት 3% ሉዝ ብታረግ ወይ ደግሞ 3% ነገ የሆነ በሲፒአይ ሊሆን ይችላል whatever the news ዜና ትሬድ ብታረግ ሰዓት 3% ዊን ስታረጉ is like 1 ሚሊዮን 2 ሚሊዮን this is for a big እንትኖች። ስለዚህ ብዙ እኛ ላይ ብዙ አፌክት የማረጉ ቻንስ እኛ ላይ እንትን አይደለም። እኛ ላይ ፈንዳሜንታል አፌክት ሊያደርገን የሚችለው ትክክለኛ የጂኦፖለቲካል ነገሮች ሲኖሩ እንትላለን። ሌላው ቴክኒካል አናላይሲስ እንለዋለን። ቴክኒካል አናላይሲስ ስንል ደግሞ ምንድነው the thing that we see አሁን ይሄ የምታዩት ነገር ቴክኒካል አናላይሲስ ተብሎ ነው አናላይዝ የምናደርግበት። ይሄ ማርኬት ቴክኒካል አናላይሲስ ይባላል። ምንን በመጠቀም እነዚህ ቴክኒካል ነገሮችን በመጠቀም እስቲ እዚህ ጋር ስለዚህ ብዙ ይሄን ነገር ማስረዳት አይጠበቅብኝም፣ ግን ይሄንን እነዚህ ነገሮች የሰራው ማን ነው ታውቃላችሁ? ይሄንን ትሬዲንግ ቪው ካንድልስቲክ ምናምን የሰራው ማን ነው? ከታች ጻፉልኝ። በፊት ጃፓን አሜዚንግ አሪፍ ነው። ኦኬ ይሄንን ነገር ያመጡት ጃፓኖች ናቸው። ጃፓኖች ይሄን ነገር ከማምጣታቸው በፊት ይሄንን አናላይዝ ከማምጣታቸው በፊት በቁጥር ነበር በነምበር ነበር ማርኬት አናላይዝ የሚደረገው ማርኬት ሙቭ ሲያደርግ። አሁን ላይ ግን እኛ we have a chance እያንዳንዳችን ኢንዲቪጁዋሎች ቻንስ አለን። ምን አይነት ቻንስ? ይሄንን ማርኬት አናላይዝ እያደረግን ማርኬትን የምንረዳበትን ነገር ሰጥቶናል። ስለዚህ እኛ ሞር ምናበዛው ቴክኒካል አናላይሲስ ነው ማለት ነው። ስለዚህ the more you understand this ቴክኒካል ነገሮችን ያንዳንዱ ነገሮችን ማርኬት የቱ ጋር እንደሚሄድ ለምንድን ነው ማርሻል እዚህ ጋር እቺ ነገር ስጠብቅ የነበርኩት ብትለኝ I want to look in ይሄ ሁሉ ፒፕስ ስጠብቅ ነበረ አመለጠኝ። የሚገርማችሁ ነገር it's like 4000 ፒፕስ በትንሹ። so once you understand this thing ግን የቱ ጋር መጠበቅ እንዳለባችሁ ማርኬትን መጠበቅ እንዳለባችሁ everything እነዚህ ነገሮች አንደርስታንድ እንድታደርጉ ያለጋችኋል ማለት። so we going to start focusing on technical analysis. The last part we're going to see is going to be sentiment analysis. Sentiment analysis እስቲ የምታውቁ ቮይሳችሁ በቮይስ ንገሪ። ምንም ጉግል ምናምን አታርጉ ቶሎ መልሱት። ሴንቲሜንታል አናሊሲስ ማለት ፓርቲሲፔንት በማየት አናላይዝ የምናደርገው አይነት የዳታ አይነት ማለት ነው። ያ ማለት ምን ያህል ሰው ሎንግ ላይ ነው ምን ያህል ሰው ሾርት ላይ ነው የሚለውን ማየት የምንችልበት እና ከዛም በኋላ ያው እንደ ተጨማሪ ኮንፈርሜሽን ዲሲሽናችን ላይ ሜክ ማድረግ የምንችልበት አይነት አናሊሲስ ነው። አሜዚንግ። አንደኛ ነገር አሁን አንቺ እንዳልሽው፣ ሁለተኛ ነገር ደግሞ ሴንቲሜንት አናሊሲስ ሲባል
just copy trade ማለት ትችላላችሁ። ኮፒ ትሬድ ማለት ምንድነው? the more people የሆነ ነገርን አይቶ በገዛ ቁጥር እነሱን አይቶ ኮፒ አድርጎ እንደመግዛት ነው የሚቆጠረው። just you guys can say what is this ሲግናል እንደመከተል በሉት። so that's the thing. so why we going to focus on technical analysis የሚለውን ነገር ወደ ማርኬት ገብተን እናያለን። so ወደ ማርኬት ቀጣይ ከመግባታችን በፊት ይሄንን ካስረዳኋችሁ በኋላ ዛሬ የምናያት ፓርት ሰፖርት ኤንድ ሬዚስታንስ ሌቨሎች ናቸው። ስለ ሰፖርት ኤንድ ሬዚስታንስ ሌቨል በደንብ አድርጌ መጀመሪያ ይሄን ነገር የመረጥኩበትና ከሰፖርት ሬዚስታንስ የጀመርበት ዋነኛ ሪዝን ከአንድ ቤት ነው መነሳት የምፈልገው። ሁላችሁም እያንዳንዳችሁ አሁን አንድ ቤት ውስጥ ነዋሪ ናችሁ right? so let's talk about these things right now. why we talk about technical analysis? ለምንድን ነው ቴክኒካል አናላይሲስን የመረጠው? ቤዚካሊ እያንዳንዳችን አንድን ማርኬት በማየት እያንዳንዳችን የራሳችንን ዲሲዥን ማርኬት የቱ ጋር የሄደ የቱ ጋር እንደመጣ ማርኬትን ዲሳይድ እንድናደርግ ስለሚረዳ we use technical analysis. so it makes it more easier for us to understand for individuals እና ቢውልድ ካፒታልን ቢውልድ እያደረግን ለመሄድ ስለሚሆነን ማለት ነው። now ማርኬትን ይሄን ያህል ነገር ካልን ለምንድነው ዛሬ ከሰፖርት ኤንድ ሬዚስታንስ የምንነሳው ወይም ደግሞ ሰፖርት ኤንድ ሬዚስታንስ ምንድነው የሚለውን ነገር አሳያችኋለሁ ማለት ነው። let's go back and see. so the first thing በእናንተ ምርጫ ጎልድን ነው እኔ ላስተምራችሁ ያሰብኩት አምናገር ላይ ግን በእናንተ ምርጫ any pair you want me guys to teach you አሁን ላይ በእጅ ምርጫ እንዲሆን ቻቱ ላይ በዚህ በምን ላስተምራችሁ ምረጡ። gold bitcoin gold gj okay gj currency pair gold xau btc gold okay. so what I'm going to do ምን ላይ ማድረግ ትሬድ እንዳለባችሁ ሰጀስት አደርጋችኋለሁ። አምናገር ላይ የቱ ለእናንተ ምርጥ እንደሆነ ምን ፔሮችን ትሬድ ብታረጉ አሪፍ እንደሆነ ከምን መጀመር እንዳለባችሁ ከምን ታይም ፍሬም መጀመር እንዳለባችሁ መች ላይ ትሬድ ማድረግ እንዳለባችሁ መለስ ላይ ትሬድ ማድረግ እንደሌለባችሁ ያንዳንዱን ነገሮች አሳያችኋለሁ እሱ ጊዜው ሲደርስ። አሁን ላይ ጎልድ ላላችሁ ጎልድን ኔም ሰሞኑን የቀጠቀጥኩ ስለነበረ በጎልድ አሳያችኋለሁ፣ በዩኤስ30 አሳያችኋለሁ ኔክስት ሴክሽናችን ላይ then currency pair። ምክንያቱም እዚህ ላይ አትሊስት 1 አመት ወይ 2 አመት ትሬድ አድርጋችሁ ፕሮፊታብል ካልሆናችሁ I don't suggest anybody to go directly trade gold። ማንንም ሰጀስት አላረግም አምናገር ላይ because easy የሆነ manipulation አለው። the main goal is ዋናው አላማችን ምንድነው ሄዶ ገንዘብ መስራትን ስለሆነ ገንዘብን ደግሞ ለመስራት መጀመሪያ ማርኬትን ከማርኬት ጋር በደንብ መጣጣም ስለሚያስፈልገው ማለት ነው። ግን ቤዚካሊ በጎልድ እጃችሁ በእናንተ ምርጫ በጎልድ አሳያችኋለሁ ማለት ነው። ሶ እሱን የመጨረሻ ቀን ላይ ምን ሴኩር ማድረግ እንዳለባችሁ how you guys want to trade እሱን ያው ላይቭ ሴሽናችን ላይ በደንብ እናያለን ማለት ነው። let's go and ሁሉ ነገር ዲሌት ላደርግ ነው ትላለህ እስቲ እንግዲህ ዲሌት ድሮይንግ ትላለህ። እሺ መመለስ ትችላለህ። ባክ ስትልኩ anyways it doesn't matter ችግር የለውም። እንትኖቹ አሉ ሴቭ ማለት ይቻላል ነበር እንደ አይቻልም። anyways ባክ ስትሉ ይመለስልሃል። ሄሎ ኤቢ ወይ ጋሽ ምን ሳጀስት ላደርግ ነበረ መሰለህ ሜቢ እዚህ ጋር ኢንተራፕት ላደርግ ጎልድ እና ዩኤስ30 ብለህ ነበር። እሺ እና ሁለት ነው የመረጥከውና ሶስተኛ ደግሞ ከፎሬክስ አንድ ብትመርጥልን አሪፍ ነው which is በቃ እንደዛ ብታደርግልን አሪፍ ነው ቢያስባለሁ። እኔ አሁን ፐርሰናሊ ጥናት ላይ ብቻ ነው የነበርኩ እንጂ ሪል ትሬድ ማድረግ አልጀመርኩም እስካሁን። ይያለው እና እሺ ቴንክ ዩ ጋይስ ከዚህ በኋላ አቸክቸኩብኛ መስሪ ነው ቸክ ኦኬ ሶ the first thing ከዚህ በፊት ምን ብያቸዋለሁ 2 ደቂቃ ሰጡኛላችሁ ኢመርጀንሲ ነው መሰለኝ በጣም ከቤተሰብ ሶ
Sorry guys for that understand. Okay guys, so okay guys, ምንም ችግር የለውም። ማውራት ከፈለጋችሁ አውሩ anytime የነገራችሁኝ ብቻ። So ዛሬ ወደ ክላሳችን በምንገባበት ሰዓት ቴክኒካል አናላይሲስ የምንለውን ነገር ነው የምናየው። ባለፈው በምን እንደማስተምራችሁ ነግራችሁ ነበረ። ያም ትሬዲንግ ቪው ላይ ነው ነገሮችን የማሳያችሁ። አንድ ነገር ልንገራችሁ፣ ከዚህ በኋላም እናንተም አንደርስታንድ ማድረግ ያለባችሁ ነገር ልንገራችሁ። ነገሮችን ሲምፕሊፋይ አድርጌ ለማሳየት ሞክራለሁ። እናንተም ጎ አስ ሲምፕል በሆነ መንገድ ለማየት ሞክሩ። ኢንዲኬተር የምጠቀማቸው ኢንዲኬተሮች ጎልድ እና ዩኤስአርቲ ላይ ብቻ ነው። ሌሎች ላይ ብዙ ኢንዲኬተር አልጠቀምም። እነሱንም እንዴት እያንዳንዱን ነገር እየመጣው አሳያችኋለሁ። The first thing I want you guys to understand is this. Market እንዴት እየሄደ ነው? ማርኬት ፕራይስ አክት ያደረገባቸውን ኤሪያዎች ነው የምናየው ብለናል። ለምሳሌ let's go and see this, right? Price action. Price action, right? አሁን እዚህ ላይ ከምታዩት ነገሮች አንፃር መጀመሪያ ጀምራለሁ ያልኳችሁ ከሰፖርት ኤንድ ሬዚስታንስ ነው ዛሬ ያልኳችሁበት አንደኛ ሪዝን እንዲገባችሁ ስለፈለኩ ነው። ሶ የመጀመሪያው ነገር ፕራይስ አክት ያደረገባቸውንና ለፕራይስ ለኛ ማተር ያደረገባቸውን ኤሪያዎች ነው የምናየው። ፕራይስ ለኛ ማተር ያደረገባቸው ኤሪያዎች ማለት ምንድነው? ቢግ ሙቭመንቶች ወይም ደግሞ ሪሊ ማርኬት ላይ ምን እንዳረገ ማርኬት እንድናይ ስለሚያስፈልግ ማለት ነው። first thing I want you to guys see these areas, right? የመጀመሪያው ኤሪያዎች እነዚህ ኤሪያዎች ናቸው። these areas, this is the first area, this is the first area ማርኬት ላይ እንዲህ በመናይበት ሰዓት አሁን 3 month ላይ ነው ያረኩት። እነዚህን ኤሪያዎች ማየት ይችላልላችሁ፣ እነዚህን ኤሪያዎች ማየት ይችላልላችሁ። ማርኬት ላይ በስነ ስርዓት ማርኬትን ሙቭ ያደረገባቸው ኤሪያዎች ወይም ደግሞ በስነ ስርዓት ትልቅ ከዛ በኋላ ሙቭ የሆኑባቸው ኤሪያዎችን ለማየት ያህል ማለት ነው። ስለዚህ ፕራይስ አክት ያደረገባቸውን ኤሪያዎች ሞር በመናይበት ሰዓት እነዚህ ኤሪያዎች በስነ ስርዓት ቫልዩ ሰጥቶታል ማለት ነው። ስለዚህ we going to see these areas እነዚህ ማርኬትን በደንብ ፑሽ ያደረገባቸው ማርኬትን ደግሞ በደንብ ወደታች ያደረገባቸውን ኤሪያዎች ከእንደዚህ ነው የምነሳው። የመጀመሪያው ነገር ሁላችሁም እንድታውቁ ፈልገው እቺ ኤሪያ ክሮስ ሃርት ትባላለች። ክሮስ ሃርት ማለት ማርኬትን አንድን ማርኬት እዚች ጋር በማየት ከጎን ያሉትን ነገሮች ብዙ ምንድነው ሆሪዞንታል ሴሎችን ሳንስል እንድናይ የምታረገን እዚህ ኢንስትሩመንት ነች። እቺ ነገር በጣም ዋነኛ የምታስፈልገን ለምንድነው? የዊክ ፖይንቶችን ለማየትና ዊኮችን ለማየት ስለሚያስፈልገን። ዊኮቹን ለምንድነው ማየት የሚያስፈልገን? ምክንያቱም ፕራይስ አክሽን የበፊት ነገሮችን ከአንድ ነገር ጋር ዲፔንድ እየሆነ ስለሚመጣ። ስለዚህ ከምንጠቀማቸው ኢንስትሩመንቶች ለመጀመሪያ ያለው ክሮስ ሃርት ነው የምንጠቀመው። ሶ first thing is first, right? የመጀመሪያ ነገር እዚች ጋር አንድ ሴል ስለላችኋለሁ። this is what we call support and መልሱልኝ ቮይሳችሁን ኦን ማድረግ ትችላላችሁ ሁላችሁም የምትንጫጩ ካልሆነ። resistance this is support and this is resistance ያ ማለት ምንድነው? እያንዳንዳችሁ ቤት ውስጥ ነው ያላችሁት ከእግዚአብሔር ጋር ቤት ባይኖራችሁ እዚህ ጋር አመጡም ቢያስባሉ። ለዛ ነው ኤግዛምፕል በቤት የምንሰጣችሁ። አንድ ነገር ያላችሁበት ወለል እና ከላይ ጣሪያችሁን በማየት ሰፖርት እና ሬዚስታንስ ብላችሁ መውሰድ ትችላላችሁ። አንድ ነገር ጣሪያችሁን ወደ ላይ ከፍ ብላችሁ ስታዩ ሄዶ ወይም አምፖላችሁ የተንጠለጠለበት ወይም ደግሞ ከታች ደግሞ አልጋችሁ ወይም መቀመጫችሁ የተቀመጠበት ኤሪያ ከላይ ሰፖርት ብለን እንጠራዋለን። ሰፖርት ብለን የምንጠራው ነገር ወደ ላይ ማርኬትን የሚደግፍ ወይም ደግሞ ወደ ላይ የሚይዝ ነገር ብለን እንጠራዋለን። ሰፖርት ብለን የምንጠራው ነገር is this ለምሳሌ ማርኬትን ከአንድ ከታች ከነበረበት ቦታ ወይም አልጋችሁ ወይም መቀመጫችሁ ወደ ላይ ሄዶ ጣሪያችሁ ላይ ወይም ደግሞ G+ ቤት ውስጥ የምትኖሩ ከሆነ የፈረስት የመጀመሪያውን ፍሎር ቦታ ላይ ሄዶ የሚቆምበት ኤሪያ ደግሞ ምን ይባላል? አረጋኝ መልሱ። resistance. So you guys need to understand. አሁን ከቤት አንፃር አድርጌ ኤግዛምፕል ሰጥቼ የጀመርኩበት ምንድነው? ናው እያንዳንዳችሁ ቤታችሁ ስላለው ቲቪ ስላለው መቀመጫ ስላለው እያንዳንዱ ነገሮች ገብተን ስለእያንዳንዱ ልክ እንደዛ አድርጌ በትኝ ማርኬትን ከማሳየቴ በፊት ማርኬትን መጀመሪያ ከላይ እንድታዩ ስለምፈልግ ነው። ለምንድነው ፕራይስ ላይ ማርኬት ላይ በስነ ስርዓት ማርኬትን ወደ ላይ ፑሽ ያደረገውና ሄዶ ደግሞ ማርኬትን ሄዶ ከዚህ አታልፍም ያሉ እና ያስቆማቸው ኤሪያዎች ማርኬት ላይ
ትልቅ ቫልዩ ስላላቸው ማለት ነው ስለዚህ እነዚህ ማርኬትን በሃይሊ ፑሽ ያረጉትና በደንብ ስትሮንግ ሆነ ያዙት ኤሪያዎች major support and major resistance ብለን እንጠራቸዋለን major support and major resistance ይሄንን ምን እንለዋለን major support and major resistance this is major resistance major resistance support ላይ ማርኬትን ደገፍ ያረጋው ኤሪያ ማለት ነው ስለዚህ major support and major resistance ብለን እንጠራቸዋለን ማርኬትን በመናይበት ሰዓት major support ብለን የምንጠራቸው ብዙ አሁን 3 month ላይ አድርጌ ስላሳየዋችሁ don't expect ሁሌ ማርኬትን major እንደዚህ ሆነላችኋል ብላ ታስቡ አንድ ነገር ካልኩሌት አድርጉ ጭንቅላታችሁ ላይ ማርኬት ከ200 ፒፕስ በላይ ማርኬትን ሙቭ ያደረገው ነገር ካለ major support ብለን እንጠራዋለን ኦኬ ገብቷችኋል So let's go deeper, right? አሁን እየቀነስኩ እየመጣው ነው ወደ monthly መጥቻለሁ now still calculate ማድረጊያው አዲስ ለሆናችሁ እዚች ላይ እቺ መጠቀማት 1 2 3 4 5 6 7 8 10ኛ ነው መሰለኝ እቺ ሜዠር የምትለዋን ቦታ በመጠቀም ማርኬትን ካልኩሌት ማድረግ ትችላላችሁ እሷን ክሊክ ታደርጋላችሁ ማርኬት ካለበት ወደ ላይ በመንሄድበትና እቺ የምትተዋት ቁጥር ካልኩሌት ማድረጊያ ነች ሜጀር ፒፕስ ብለን የምንጠራት ኤሪያ ማለት ነው ፒፕስ ብለን የምንጠራት ስለዚህ አንድ ቪዲዮ የሰራውላችሁ ቪዲዮ አለ ስለ ፒፕስ ምናምን የሚያስረዳ እሱን አዳስ ስለሆናችሁ ለቅላችኋለሁ ቤዚካሊ ግን የሆነ ቪዲዮ ሰው ልጅ ገብቶ የፖስተውን ስላየው ነው ዝም ያልኳችሁ አይታችሁታል ብዬ አስቤ ልቀጥል አይደል ከታች ጻፉልኝ እስቲ ካልገባችሁ ኦኬ አሜዚንግ ያ ሁላችሁ ያልገባውን ኢግኖር ማድረግ ስለማልችል ነው ጋይስ ኦኬ ሌላው so when we talk about these things አሁን currently ማርኬትን ማየት እንችላለን currently ማርኬት እዚች ጋር ያሰመርኩባት ሜጀር ያሰመርኩባት ኤሪያ 1981 አካባቢ ነች and this area እዚች ጋር ደግሞ ይሄን ኤሪያ መውሰድ እንችላለን this area is what we called 1909 ላይ another ምን ተፈጠረ እዚህ ጋር another ምን አለ ማለት ነው major support I mean major support so this is the thing this is the thing I want you guys to understand major support እና major resistance ብለን የምንለው ማርኬት ላይ በደንብ ማርኬትን ሙቭ ያደርጉና ማርኬት ላይ በስንስራ ቫልዩ ያላቸው ኤሪያዎች ናቸው እነዚህ ኤሪያዎች ደግሞ ምንድነው ለኛ they will give us ምንድነው ሞር ማርኬት ሙቭመንት ላይ ያሉትን ኤሪያዎች አይደንቲፋይ እንድናደርግና ከዚህ በኋላ ማርኬትን ለፊውቸር ተከትለናቸው የሚመጡ ኤሪያዎች ስለሆኑ በደንብ ሞር ፎከስ ማድረግ ያለበት ነገሮች ናቸው ሶ አሁን ከ3 month ጀምሬ ዝቅ እያልኩ እየገባውላችሁ ነው ያለሁት let's go back and see a weekly time frame right now let's go to weekly time frame ላይ በመንመጣ ሰዓት ማርኬታችን ወይም ደግሞ ቤታችን ወይ ህንጻው ውስጥ ከነበረን ይዝቅ ያለን አሁን የሆነ ፍሎር ላይ ገብተናል ማለት ነው ስቲል ምንድነው ስቲል ሰከንድ ፍሎር ላይ ልትሆን ይችላልላችሁ or I don't know ከታችም ልትሆን ይችላልላችሁ ያው እንደኛ እንደ ኢትዮጵያ ከሆነ ደግሞ ቪላ ነው ከዛ ያለፈን ትላልች እሺ so now we still have እዚህ ጋር ድጋሚ እንደ ፍሎር የወሰድነው ወይም ደግሞ ሰፖርት ኤሪያችን አለ at the same time ደግሞ ማርኬታችን ሄዶ ከዚህ አታልፍም ብሎ ተቋቁሞ ማርኬትን ወደ ታች ፑሽ ያደረገው ኤሪያ resistance ብለን እንጠራዋለን ማለት ነው so the more we go አንድ ነገር ልንገራችሁ ይሄን ነገር እንዳደረሱ ከዚህ በፊት ብያችኋለሁ ስለ ሰፖርት እና ሬዚስታንስ ሌቭል ከማውራቴ በፊት ስለ ፕራይስ አክሽን ባወራን ሰዓት whatever አሁን በጽፉ ደስ ይለኛል ምክንያቱም whatever happens in the past will happen in the future ይሄን ነገር ሰው whatever happened in the past will happen in the future ያ ማለት ምንድነው ፓስት ላይ happen ያደረጉ ነገሮች ፊውቸር ላይ happen ያደርጋሉ it doesn't mean ፕራይሱ ላይ ሆነ ይችላል ፕራይሱ ላይ ሆነ ይችላል ማለት ግዴታ ማርኬታችን ተመልሶ ከ11 ላይ መግባት ላይ ተጠበቅበት ወይ ቂጥ መግባት አይተጠበቅበት ይችላል but as a price እና የማርኬት ሙቭመንት whatever happened in the future past happen in the future ስለዚህ ሂስትሪ እኛ ፕራይስ ላይ ምንድነው ሂስትሪ repeating itself ብለን ስለሆነ ማርኬት ላይ መንገባው we have to understand every market movements before ወደ ሌላ ነገር ከመሻገራችን በፊት ማለት ነው so let's go and deep ይሄንን ካልን ዲፕ እንገባለን እስቲ የሰፖርት እና ሬዚስታንስ ነገሮች ምን ወይም ደግሞ የድጋፍና የመቋቋም ብዬ ማርኬት ላይ ያሳዩዋችሁ ነገሮች ገብቷችኋል ከገባችሁ ታይፕ 1 ቁጥር ጻፉ ወደ ሌላ
ያ ግን አንድ ጥያቄ አለኝ ጠይቅ ከዚህ ቶፒክ ተመጣ ጠይቅ ችግር የለም ከ200 ፒፕስ በላይ ከሆነ ጠይቅ የሰማሁሽ ነው 200 ፒፕስ በላይ ከሄደ ሜጀር ሰፖርት ወይም ሜጀር ሬዚስታንስ ያልከው ነው ትንሽ ያልገባኝ ሌላው አሪፍ ነው በጣም ኦኬ ክሊር ነው በጣም እንትን ነው በጣም ነው የሚገባው ነው እናመሰግናለን መጀመሪያ እሱን አስቀድምልኝ አያሳስብም አባቴ ካልገባሽ ብቻ ነው የሚደብረኝ ይቅርታ ደግመናል በደንብ አልገባኝም ነበር እሺ ዛሬ የለም ደግማለሁ እሺ first thing what you need to understand is this major support እና major resistance ያልኩበት ኤሪያ ምንድነው ለምሳሌ አሁን አልገባኝም ያልከው ምን አይነት ቤት ውስጥ ነው የምትኖሪው ጋሼ ህንጻ ነው ምናምን አረ ኮንዶሚኒየም ነው ያው ነው ህንጻው አይደል እሱ ታዲያ ያ ስንተኛ ፍሎር ላይ ነሽ እና ስንት ፍሎር አለው እንዳለ ህንጻው አራት አንተ ስንተኛ ላይ ነው ሶስተኛ አሜን እቺን ያዝልኝ አንድ ነገር ልንገራችሁ አሁን እቺን ኤሪያ አሁን ማከብባትን ኤሪያ ያንተ ኮንዶሚኒየም ነች ብላ አስባት this area let's think about this right እቺ ያንተ አንዷ ከዚህ በፊት ያሉት ሌላ ኮንዶሚኒየሞች ናቸው እነዚህ ኮንዶሚኒየሞች ናቸው ብላ ያዛቸው ኦኬ ይሄን ያለ እንደዚህ አይነት ነገር ካለን ማርኬታችንም it works the same way እኔ በቤት አድርጌ ማስረዳበት አንደኛ ሪዝን ምንድነው I want you guys know similar የሆነ ነገሮችን አይምሯችሁ የሳላችሁ ቀለል አድርጋችሁ እንድትረዱት ነው የመጀመሪያ አራተኛ ፍሎር ላይ ከደረስክ በኋላ መጨረሻ ላይ ስትደርስ አምስተኛ የለውም አይደል አምስተኛ የለውም ከዛ በታች ወደ ታች ነው እንጂ ወደ ላይ መሄድ የለም ያ ማለት የሰማሽ ነው አዎ ምናምን በይኝ ሳወራሽ እየሰማው ነው እሺ አራተኛ ፍሎር ላይ ከሄድክ በኋላ የለውም ከዛ በላይ አምስት የሚባል ነገር የለም ያን ኤሪያ ነው ቅድም ሬዚስታንስ ብዬ የጠራውልህ ያ ማለት ሜጀር ሬዚስታንስ ከሁሉም በላይ ሆኖ የናንተን ኮንዶሚኒየም ወደ ታች እንጂ ወደ ላይ እንዳይሄድ ያደረገው ኤሪያ ነው ይሄ ኤሪያ ማለት ነው አሁን እዚህ ጋር ያከበብኩላችሁ ይሄ ኤሪያ ኦኬ ይሄን ኤሪያ ለምንድነው የመረጥኩበትና በኮንዶሚኒየም ወይም ደግሞ በእናንተ ቤት የጠራውበት ምክንያት is the simplest way to understand ማርኬት ላይ ሄዶ በስነ ስርዓት ጣሪያ ሆኖ ለናንተ ከዚህ አትለቁ ብሎ የፈርስት ፍሎር ሜቢ በተለያየ አንዳንድ ህንጻዎች የተለያየ እንትን አላቸው የተለያየ ቦታ ምንድነው የሚባለው ደረጃ አላቸው በደረጃው ተወጥተ ስትሄድ በዛም በኩል በዚህም በኩል ሄዶ ከላይ አትውጣ ያለው የመጨረሻ ፍሎር እንደማለት ብለ በኤግዛምፕል ያዘው ጭንቅላት ላይ ሜጀር ተብሎ ያልኳችሁ ደግሞ ምንድነው እነዚህ በጣም ሙቭመንት ያላቸው ማለት አሁን እቺን ካልኩሌት ማድረጊያው ብለሽ ብያችኋለሁ ካልኩሌት ሜጀርመንቷን ከነካችኋት በኋላ ማርኬታችን ከ200 ፒፕስ በላይ አሁን ስቲል ዊክሊ ላይ ስላለን እንደዚህ በመናሰምርበት ሰዓት በብዙ 30,000 ምናምን ነው የሚታየን ስለዚህ እቺ ነገር እዚች ጋር እቺ የምታዩት ቁጥር ፒፕስ በተብላ ተጠራለች ይሄ ማለት 35,000 ምናምን ማለት 3500 ፒፕስ ማለት በጎልድ ሲሆን በሌሎቹ ሲሆን እሱን እንመጣለን ይሄ ማለት ከዴሲማል ቁጥር በታች ያሉት ለምሳሌ 2300 አለ ከዚህ በኋላ ያሉትን ቁጥሮች ካልኩሌት በማድረግ ታገኙታላችሁ ፒፕሱን ማለት ነው ለምሳሌ እስቲ አንዳችሁ እዚህ ጋር ዕውቀት ያላችሁ ከ2030 እስከ 2110 ስንት ፒፕስ ነው ቶሎ እኔ ካልኩሌት ማድረግ አይጠበቅብኝ ገና 90 ፒፕስ ወይስ እንደዛ ነው 90 ፒፕስ ነው ወይ 100 ነው 110 ወይ 90 እንደዛ አካባቢ ነው 80 ፒፕስ ኦኬ በቃ እንደዛ አካባቢ ነው ባሩ አያሳይም እንደበቃል 800 ስንት ነው ከዚህ ያ 800 ነው 900 አካባቢ ፒፕስ ነው የሚሆነው 900 ፒፕስ ነው የሚሆነው ይሄ ከዴሲማል ቁጥር በኋላ ያሉትን ቁጥሮች ካልኩሌት በማድረግ የምናገኘው ስለዚህ ያ ማለት ነው እስቲ ማርኬታችን እዚህ ድረስ ከዚህኛው እዚህ ድረስ ሄደችው ራሱ ሜጀር ሰፖርት ነች ማለት ነው አይስ አሁን ወደሱ ከማለፌ በፊት እቺን ማርኬትን በስነ ስርዓት ፑሽ ያረጋባቸው ኤሪያዎች በደንብ ሳትረሱ ማየት መቻል አለባችሁ ማርኬታችንን በደንብ ዝቅ ያረጋባቸው ሌትስ ጎ ገብቶሻል ስምሽን አልያዝኩትም ባል ኮንዶሚኒየም ደቻ አባቴ ገብቶሻል አሁን
ያ አዎ እሺ ከዛ ወደ አንቺ ገና አልመጣም አሁን ያንቺን አስተውሲን ከረሳውት ራሱ በእሱ ኤግዛምፕል መስጠትን ማለት ነው ስላንቺ አሁን ገና እንመጣለን ስላንቺ ፍሎር ስለዚህ ወደሱ ከመምጣቴ በፊት እስቲ ኮሜንት ላይ ካልገብ ኖ ብሮ ያልከኝ አልገባህም ብሮ አልገባችሁም ንገሩኝ ጋይስ እንድቀጥል እሺ እሱን ተሳስቼ ነው ሶሪ Okay, so that's the thing. I want you guys to understand. Now we can see this area. አሁን ደግሞ እዚች ጋር መተን ደግሞ ከዚች ጋር ተነስተን እቺኛዋን ካልኩሌት ስናደርጋት አጌን እዚህ ጋር 1600 ምናምን ፒፕስ አለ ስቲል ይሄ ምን ኤሪያ ምን ይባላል እዚህ ጋር ከዚች ጋር እንደዚህ ተነሳው ቶሎ መልሱ support major support the more we come inside more clear ይሆናልንና ማርኬታችንን በደንብ እያየነው በመጣን ቁጥር ሜጀር እና ሰፖርት እና ሬዚስታንስ የሚሉትን ነገሮች የማየት ቻንሳችን እየሰፋ ይመጣል ማለት ነው let's go to a daily time frame now daily time frame በመጣን ሰዓት እቺኛዋን ኤሪያ ወስደናል ሌላ ሜጀር አለች ከዛ ደግሞ ምን አይነት ነገሮች አሉ ሌሎች ደግሞ ማርኬትን ምንድነው ብለናል ማርኬት አንድ ነገር ነክቶ ወደ ላይ ከሄደ ያቺ ኤሪያ ምንድነው የምትባለው ሰፖርት ትባላለች አንድ ቦታ ደግሞ ወደ ታች ከሄደ ያቺ ኤሪያ ምን ትባላለች resistance ትባላለች እንዳትረሱ price is all about price action is all about price እና price act ያደረገባቸው ኤሪያዎች ናቸው that's why so major ይሄ ስለ support and resistance ያወራናቸው ነገሮች እድሜ ልካችሁን ትሬድ እስክታቆሙ ድረስ ይከተላችኋል ስለዚህ መቼም መርሳት የሌለባችሁ ነገሮች ናቸው በደንብ አርጋችሁ አሁን የሆነች ነገር አስምር ያለው ድጋሚ አሁንም ማርኬት ነክቶ የደባቸውና ነክቶ የተመለሰባቸው ኤሪያዎች አስምር ያለው ስለዚህ እሱን ደግሞ እንመጣለን ማለት ነው so now this is the thing እስካሁን major support and major resistance ብለን ከጠራ ነው ያንን ነገር አሁን ደግሞ የምናየው minor support and minor resistance የሚለውን ነገር ነው ደቻ አሁን ወደ አንቺ ቤት ልመጣ ያ ዝግጁ ነኝ ፈርቷል guys so እስካሁን ያለነው ማርኬታችንን ከ200 ፒፕስ በላይ ማርኬትን ፑሽ ያደረገው ነገሮችን ባየን ሰዓት ልክ ወደ ዝቅ ያለን በመንመጣ ሰዓት ደግሞ ከዛ በታች ያሉትን ምንድነው ምንላቸው ከነሱ በታች ያሉ ማርኬቶች ምንድነው ሙቭመንታቸው ምንድነው ጥቅማቸው የሚሉትን ነገሮች እናያለን ማለት ነው እስካሁን ያለው ነገር ከገባችሁ ወደ ማይነርስ ከመግባቴ በፊት አንድ ቁጥር ጻፉልኝ ከታች ዳበረኝ ካልገባችሁ ሁለት ነው የምጽፉት መጃችሁ መቀጠል እንችላለን so እስካሁን አንዱን ኮንዶሚኒየም እንግዲህ ከላይ እስከታች አይተናል የነደቻ ቤት ጋር እየደረስን ነው ማለት so let's go and see these areas right now the more we go ማርኬታችንን እየነኩ የተመለሱበት ኤሪያ ወይም ደግሞ ማርኬትን ነክተው ወደ ላይ እስከሄዱ ድረስ ያን ኤሪያ ሰፖርት ብለን ከጠራ ነው ልክ የደሞ ሄዶ ማርኬትን ሄዶ ደሞ ነካ አርገው ወደ ታች የሚሄዱበትን ኤሪያ ሬዚስታንስ ካለን ሃይሊ ታይም ፍሬም ላይ ደሞ በደንብ ደሞ ካልኩሌት ባረግናቸው ሰዓት የምናያቸው ሜጀር ካልናቸው now ሜጀርስ ካለ ደግሞ ማይነር ሰፖርት ኤንድ ሬዚስታንስ ሌቭሎች አሉ ማለት ነው ማይነር ሬዚስታንስ ቀደም እስከ 200 ፒፕስ በላይ ካለን እነዚህን ደግሞ ከምንድነው ምንለው 200 ፒፕስ 200 ፒፕስ ማርኬታችንን ከ200 ፒፕስ በታች ሙቭ ያደርጉ ወይም ደግሞ እዛ ቦታ ላይ በስነ ስርዓት ማርኬት ማተር እንዲያደርግ ያደረገባቸው ኤሪያዎች አሉ በደንብ ስሙ ያ ማለት ምንድነው it's all about price ብያቸዋለሁ ፕራይስ አንድን ቦታ ነክቶ ለምሳሌ ካልኩሌት ማድረግ እንችላለን we can see እቺን ኤሪያ ከዚች ቦታ እቺ ጋር ማርኬት ላይ በመንመጣ ሰዓት ይሄ ስንት ፒፕስ ነው አንብቡልኝ እዚህ 80 ፒፕስ 80 ፒፕስ እቺን ኤሪያ እዚች ጋር እንደዚህ ብናሰምራት እቺ ቦታ ምን ብለን መጥራት እንችላለን እቺ ሬዚስታንስ ምን ሬዚስታንስ ማይነር እቺ ትንሽ ማርኬትን ትንሽ ሙቭ ያረጋቸው ኤሪያዎች ማይነር አር ብለን እንጠራቸዋለን ማለት ነው ለምንድነው ማይነር ምንላቸው 200 ፒፕስ በታች amazing so ማርኬትን ከነዚህ በታች ማርኬትን ሙቭ ያረጋቸው ያላቸው ኤሪያዎችን
ማይነር ሬዚስታንስ ብለን እንጠራቸዋለን ጋይስ ስለ ሰፖርት እና ሬዚስታንስ ባህሪዎች በደንብ ባስረዳዋችሁ ቁጥር እነዚህ ነገሮች ዘላለማችሁን የተከተሏችሁ ስለሚመጡ ከስትራክቸር ጋር ከምን ጋር የሆኑ ስለሚመጡ ነገሮችን በደንብ ማየት ስላለባችሁ ነው መነግራችሁ ሌላው ደግሞ እቺኛዋን ደግሞ ተያይዘን እዚች ጋር እዚሁ ስንመጣ ካልኩሌት እናርጋት እቺ ከዚህ ወደ ላይ ስንሄድ እቺ ስንት ፒፕስ ነች 119 ይሄንን ምን እንለዋለን ማይነር ምን resistance ማይነር ሰፖርት ማይነር አሁን ደቻ ተመልሻለሁ ወደ አንቺ ቤት ናው የናንተ ቤት ቅድም በዛ ውስጥ ገትቻለሁ ብያችኋለሁ ሶ የነሱን ቤት ካያችሁት ላይ ሶስተኛ ፍሎር ላይ ነው ያልሽኝ ጋሽ አዎ ሶስተኛ ፍሎር ላይ ኮነ ያለሽው አንቺ ውስጥ ያለው ማርኬት ሙቭመንት ከዛ ውስጥ ያላችሁ ሙቭመንት እናንተ ምንድነው የምትባሉት ማለት ነው ማይነር ሰፖርት እና ማይነር ሬዚስታንስ ማይነር ሰፖርት የምትሆኑት ለማን ነው አራተኛ ፍሎር ላይ ላሉት ናቸው ማለት ነው ገብቷል ገብተሻል አይደል ለማለት የፈለኩት ላይ ላሉት እናንተ ሌላ ሰፖርት ናችሁ ማለት ነው you understand me right yeah I got you man አዎ ስለዚህ ማርኬት የናንተ ሙቭመንት የናንተ መኖር እዛ ላይ ሌላ ሰፖርት እና ሬዚስታንስ ቢልድ እንዲሆን ስላደረገው ማለት that's the main thing you guys need to understand these things happen again and again and again so አሁን ጥቅማቸው ምንድነው የነዚህ ነገሮች ደግሞ አስካውን ሰፖርት ሬዚስታንስ ማይነር እና ሰፖርት ሜጀር ብለን ካልን ኤግዛምፕል ልጨምር ወይስ ገብቷችኋል ገብቶናል ግልጽ ነው amazing okay so ይሄ ነገር ከገባችሁ እስካሁን ያለው ነገሮች የቱ ጋር ማርኬትን እንደሚያንቀሳቅስ ማርኬት ለማን ሰፖርት እንደሆነ ለምን ሰፖርት ማይነስ ትንሽ ትዬ ሰፖርት ኖረ ለምን ከተባለ there is reason እነዚህ ነገሮች የምናይበት the first thing ቅድም ምን ብያችኋለሁ price action price ላይ ማተር የሚያደርጉ ነገሮች ናቸው ምናየው ብለናል ስለዚህ ሃይሊ ታይም ፍሬም ላይ definitely እነዚህ ቦታዎች ማተር ያደርጋሉ ምክንያቱም ማርኬትን በስነ ስርዓት ቆርሶ ወደታች የገመሰው ቦታ ስለሆነ ለምን ሎወር ታይም ፍሬም ላይ ስንሄድ ማይነር ሰፖርት እና ሬዚስታንስ ተብለው እንትናሉ እነሱን ነገሮች ማወቅ ስላለብን ማለት the first thing መጻፍ ካለባችሁ ጻፉ መጻፍ ከሌለባችሁ ተበሉ ለማያዝ ነው እነዚህ ነገሮች የመጀመሪያው ነገር ማርኬትን የሰፖርት ሬዚስታንስ ሌቭሎች አንደኛ ጥቅማቸው ማርኬት ዳይሬክሽን ሄዶ የሚያበቃበትንና የሚነሳበትን ነገር ያሳያል ይሄ ነገር እንዳደረሱ ከዚህ በፊት ምን ብያቸዋለሁ whatever happens in the previous happens in the future ስለዚህ every time ማርኬት ላይ በትናንሽ ማይነር አሁን ለምሳሌ ሰሞኑን ጎልድን እኔ ከተፈጠርኩም እና ማናችን ከተፈጠረን ኖሮ አያውቅም አይደለ 24 23 ሆኖ አያውቅም ግን currently እየሰጠን ያላቸው እያንዳንዱ ዳታዎች እያንዳንዱ ፕራይስ እየሄዱ የቆመባቸው ኤራዎች ለኛ ምን እየሰጠን ነው ዳታ እየሰጠን ነው ከዚህም በኋላ ሊሰጠን ይችላል ከዚህም በኋላ ፊት ላይ ሰጠን ከዚህም በኋላ ከዚህም በፊት ላሉት ደግሞ ወደ ኋላ ተመልሶ ይሰጥ ይችላል ይሄ ወደ ኋላ ተመልሶ ሊሰጥ ይችላል ማለት ወደ ታች ማርኬታችን በዚህ ቀጥሎ እንትን ካለ ማርኬታችን የት ቦታ እየቆመ እንደሚያርፍ ያሳየናል ማለት ነው ስለዚህ ይሄን ደግሞ ከምን ኤግዛምፕል ልስጣችሁ መሰላችሁ let's just say አሁን ቅድም ከእንትና ቤት ብንወስደው ደቻ ቤት እንግዲህ ተያይዘሻለሁ ዛሬ ጋሽ ከናንተ ቤት ብንወስደው በእግራችሁ ማርኬት በወጣችሁ ቁጥር ልክ ሄዳችሁ ልክ ማርኬት ስትራክቸር ሄዳችሁ አንድ ፍሎር ላይ በመታርፉበት ሰዓት ያቺ ቦታ ላይ አርፋችሁ ነው ድጋሚ ወይ እንትናችሁን እጥፍ ብላችሁ የምትሄዱት እንጂ ቀጥ ያለ ወደ ላይ ቀጥ ያለ እንትን አይደለም ደረጃ አይደለም ሰማችሁ ነው አዎ ይሰማል ልክ እንደዛ ነው ማርኬታችን ላይ ማርኬት የቱ ጋር ሄዶ ሬስት እንደሚያደርግና የማርኬትን ስሎ የሚያረጋግባቸውና ወይም ደግሞ የሚሻገርባቸውን ኤሪያዎች እንድናይ ያደርጋል the second part and one of the important part ደግሞ ምንድነው እንዳረሱ የማርኬት ስትራክቸሪንግ ኮንፊርሜሽን ይሆንልናል ሰባችሁ ነው yes ማርኬት ስትራክቸር ኮንፊርሜሽን ይሆንልናል ሶስተኛ ነገር ደግሞ እንድታዩ የምንፈልገው ዳይናሚክ የሆነ ኢንትሪ ይሰጠናል ስለሱ እንዴት እነዚህ ነገሮች እንደ ኮንፊርሜሽን ተጠቅመን እንደምንገባ ገና ብዙ ክላስ ስለሚቀረን እሱን አሳያችኋለሁ
ዳይናሚክ የሆነ ኢንትሪ ይሰጠናል ማለት ነው። ሌላው ደግሞ አራተኛ በመንቀጥልና እንትን በመለበት ጊዜ ደግሞ ኤግዚት ፖይንቶችን እንድናገኝ ያረጋናል። ሰማችሁ ነው ፕራይስ ያረጋባቸው ኤሪያዎች በስንት ሰዓት ባየን ቁጥር የቱ ጋር ሄዶ ማርኬት በስንት ሰዓት ፑት ባስቀመጥን ቁጥር ፕራይስ የቱ ጋር ኤግዚት ማድረግ እንዳለብን ያስታውቀናል። ሌላው ነገር ደግሞ የመጨረሻው ነገር ደግሞ when it comes to volume የሚቀጥለው ክላሳችን ላይ ቮሊዩም አናላይሲስ አለ እንድትረሱ ስለማልፈልግ ነው ምክንያቱም ጥያቄ ስለምጠይቃችሁ when it comes to volume ማርኬት ቮሊዩም ኪክ የሚያደርግባቸው ኤሪያዎች እንድንጠብቅ ያደርገናል ማርኬት ቮሊዩም ኪክ የሚያደርግባቸው ኤሪያዎች እንድንጠብቅ ያደርገናል ስለዚህ እቺን ነገር በደንብ ስሙ ለምንድን ነው ማርኬት እዚህ ጋር ቮሊዩም ኪክ ያደርገው የሚሉትን ነገሮች በደንብ ጠይቃችሁ መሐላ ላይ ማስረዳት ስላለባችሁ ማለት ነው ሶ ይሄን ያህል ካለን የሚቀጥለው ነገር ደግሞ የምናየው ነገር ምንድነው የሰፖርት ኤንድ ሬዚስታንስ ባህሪዎች የሚል ነገር እስካሁን ያለው ነገር ገብቷችኋል ቀላል ነው ያስባል አይቢ አራቷን ጥቅሞች እንደገና ብትደግሚሉ እሺ እስቲ አንድ ሰው የሰማኝ ጥቅም ደግሞ ማርኬት ስትራክቸር ዳይናሚክ ኢንትሪ ኤግዚት ፖይንትስ ቮሊዩም ኪክ የሚያደርግባቸው ቦታዎችን ለመለየት ትንሽ ማለት ነበር ደቻኔ ሜን መጣህ እንዴ ደቻሽ ነው ሻሪፍ እሺ ጥያቄ ያለው ጠይቂኛሽ ሄኖክ እኮ እንትን ነበር ሰፖርት ላይ ማለት ነው ይሰማችኋል ጎልድን ደቻዊት ያንኳኳው ነው ይላል እሺ ሰፖርት ስንሰራ ማለት ነው ከአንዴ ወይ ከሁለቴ በላይ የነካው መሆን አለበት ወይስ ደግሞ አንዴም ሪቨርስ ቢያደርግ እንደ ሰፖርት መሆን ይችላል ያ ቦታ ለሰፖርትም ለሬዚስታንስ መልቲፕል ቦታ መሆን አለበት አይ መሆን አይጠበቅበትም ለምሳሌ እቺ ኤሪያ ታያለች ለምሳሌ we can say this now ይሄ ኤሪያ ይዟል ይሄ ሬዚስታንስ ነው ምንም የነካው ነገር የለም አንዴ ብቻ ነው ያለው እቺ ኤሪያ ሌላ እንጃት ስትሮንግ ሰፖርት ነው ኦኬ ገብቷል ምንም ግዴታ ሪቨርስ ካረገ ድረስ ኦኬ ችግር የለው we start pushing እና ያ እነዛን ኤሪያዎች ደግሞ ሁሌ ማስተዋወስ አለብን ቀጣይ ስለ ሰፖርት ሬዚስታንስ ባሪዎች እና ስለ ዊክስ ነው የምናወራው ስለ ምንድነው የምናወራው ዊክስ ስለ ዊክስ በደንብ እሱንም አንድ ላይ ተያያዥነት አድርጌ ለማስረዳት ፈልጋለሁ በቀጥል ደስ ይለኛል ግን አዳዲስ ልጆች ስላሉ ምን ያህል ለተረዳችኝ ብዙ ሰው የተሳተፈ ስላልሆነ የቤት ስራችሁን እንደባለፈው ሰርታችሁ ሰጥቻችሁ የቤት ስራ ልካችሁልኝ ብንቀጥል ደስ ይለኛል ምን ትላላችሁ ምንም ረሽ ማድረግ ስለማይጠበቅ አብሽራችሁ ያቄ ነበር ችግር አለ አሁን ሜጀር ሬዚስታንሷን ማለት ነው እሺ ጋሽ ቅድም ኤሪያ ያለው 200 ፒፕስ ያለው within respective of major support ከሰፖርቱ አንፃር ነው 200 ፒፕስ አንፃር ሻፍት ማለት ያለበት ያለው ሜጀር ሬዚስታንሱ ማለት 200 ቢያንስ አትሊስት 200 ፒፕስ ከእንትኑ አንፃር ከሜጀር ሰፖርቱ አንፃር ነው ሜጀር ሬዚስታንስ ማለት ያለበት 200 ሜጀር ሬዚስታንስ ማለት የለም መጨረሻ ላይ ማርኬታችን አሁን እዚህ ጋር ሬዚስታንስ አለች ማርኬት የቆመችባት ኤሪያ አሁን ይሄኛው ማርኬት ለምን እንደቆመ ገና የሚቀጥለው ክላሳችኖች ላይ ስንደርስ እናያለን ማርኬታችን እኮ ለምን እንደቆመና ማወቃችን አይቀርም ግን የቆመው ማርኬት ግን ምንድነው ይሄ ማርኬት ሜጀር ሬዚስታንስ ነው አይደለም የሚለው የምናውቀው ካልኩሌት ስናደርገው ኦኬ ከሰፖርቱ አንፃር ከሰፖርት ኤሪያው በላይ አንፃር 200 ፒፕስ ከሰፖርቱ አንፃር በላይ መሆን አለበት ሬዚስታንሱ እንደዛ ማለት ነው ኖ ሬዚስታንስ ከተጀመረበት ወደ ታች ሰፖርት ደግሞ ካለበት ወደ ላይ ማለት ነው 200 ፒፕስ ወደ ላይ ከሰፖርት ከነበረበት ወደ ላይ ሬዚስታንስ ደግሞ ከላይ ወደ ታች ሬዚስታንስ ማለት ሄዶ የሚቋቋም በቃ ከዚህ አትለፍ የሚልበት ኤሪያ ነው እቺን ብቻ ያዥኝ ሰፖርት ደግሞ ሂድ ወደ ላይ ያለ የሚገፋ ኤሪያ ነው you understand right ይሄን ያስቀመጠው እዚህ አልጋ ስር ምናምን ገብቷችኋል ጋይስ አዎ ጋሽ
ጥያቄ አለኝ የሚቅርታ ምንም ችግር የለም። ኧረ ይቅርታ ለምን ጠይቅ። ሜጀር ሰፖርት ከ200 ፒፕስ በላይ ሲሆን ነው ብለናል እና ይሄ ታይም ፍሬሙ ማተር አያደርግም? ዊክሊ ዴይ ምናምን ሲሆን ሪስፔክቲቭ ኦፍ ዛት ነው ወይስ እንዴት ነው? ሞር እንትኖች በተፈጠረ ቁጥር ሞር አሁን ለምሳሌ ሌትስ ጎ ኤንድ ሲ ዋን ከረንሲ ፔር ለምሳሌ ከረንሲ ፔር ማየት እንችላለን እዚህ ጋር አሁን ይሄንን በምናይበት ሰዓት 1 hour ታይም ፍሬም ላይ ያለው አይደል? እዚህ ጋር ስትሮንግ ሰፖርት አለ። ቺን ካልኩሌት በምናደርግበት ሰዓት ማክሲመም የሄደ ማርኬት የሄደው ትልቅ ይሄ ሁሉ ሙቭመንት ኖሮት የሄደው ማርኬት 100 ምናምን ፒፕስ ነው። ከዚህ ጋር በስነ ስርዓት ከተነሳን ኦልሞስት 207 ፒፕስ ይሏል ማለት ነው። ግን እነዚህ ማርኬት ኤሪያዎች ብታያቸው ወደ ይሄ ታይም ፍሬም ቀይረ ሞር ታይም ፍሬም ላይ ባረከ ቁጥር ኦብቪየስሊ የሙቭመንታቸው ነገር የመስፋት ነገር አለ። እሺ አሁን እዚህ ጋር ይሄ ስትሮንግ ሰፖርት ብለን ወይም ሜጀር ሰፖርት ብለን ልንጠራው የምንችለው ለምንድን ነው? ማርኬትን መጀመሪያ ላይ ራሱ ከዚህ በፊት እዚህ ድረስ አንቀሳቅሶታል። ያ 230 ምናምን ፒፕስ ሄዷል ማለት ነው። ልክ እዚህ ጋር ዝቅ በምንል ሰዓት we can see this area is getting stronger because we have a major support ስለዚህ ታይም ፍሬም ላይም ባታረገው ማርኬት ላይ እስከዛ እንደዛ እስካሳየ ድረስ it doesn't matter. the other thing this areas ምንድነው ማርኬታችን አሁን ይሄ ከዚህ ተነስቶ ሄደ ሜጀር ተመልሶ ሲመለስ ሜጀር ሰፖርት ኤሪያ ላይ ሬስት እንደሚያደርግ ማርኬታችንን አሳይቶናል ማለት ነው። ስለዚህ እኛ ከማርኬት ጋር አብረን የመሄድ ቻንሳችን ሰፋ ማለት ነው። እዚህ ጋር በምትመጣ ሰዓት ደግሞ ሌላ ስትሮንግ የሆነ ሰፖርት ሰርቶልናል። we going to follow ልክ እዚህ ጋር አሁን ስታየው 90 ፒፕስ ነው ሄደው ያ ደግሞ ስቲል ይሄ ምንድነው ስቲል ማይነር ነው። ሪጀክት ሊያደርግ ይችላል ላያደርግ ይችላል አይደለም? እንደዛ ማለት ነው። ሶ እነዚህን ኤሪያዎች ካልኩሌት በምታደርግበት ሰዓት yes ታይም ፍሬማችንን በስነ ስርዓት እንትን ካደል ታይም ፍሬማችንን ዝቅ ባረግን ቁጥር yeah definitely እየቀነሰ ይመጣል። ግን as long as we can calculate them it doesn't matter. Okay, thank you. እሺ ይሄን ይመስላል። ፒዲኤፍ ሁላችሁም ፒዲኤፍ ማድረግ ትችላላችሁ። ፒዲኤፍ በፒዲኤፍ እንድትልኩ ነው የቤት ስራ ልሰጣችሁ ቀለል ያለች እንችላለን ይላክል እንችላለን። ልጻፍላችሁ ወይስ አሁን ልንገራችሁ? እንገራችሁ እንዳለ ኦኬ ሶ ቀላል ስለሆነች ማለት ነው። ዛሬ ያየነው ነገር አለ። የመጀመሪያ ነገር ፕራይስ አክሽን yes ስለ ፕራይስ አክሽን ዝም ብላችሁ ያሳልፋችሁትን ቦታ ማለት ነው በሻጌት አልፋችሁት። አራራለፍናል ፕራይስ አክሽን ስለ ፕራይስ አክሽን ጥቅሞች ስለ ፕራይስ አክሽን ነገሮች የሚያዝናና እንትን እና ፕራይስ አክሽን ምን ለምንድን እንደምንመርጠው የሚያሳይ ነገር ትጽፉልኝና እሱን ከጻፋችሁ በኋላ እሱን በአንድ ወረቀት እንደ ፒዲኤፍ አስገብታችሁት ፒዲኤፍ ውስጥ select 3 pairs 3 different pairs ትመርጡልኛላችሁ። 3 different pairs መርጣችሁልኝ ይሄንን የምታዩትን ትሬዲንግ ቪው ስክሪንሾት እያደረጋችሁ በዚህ ላይ ሜጀር ሰፖርት ሬዚስታንስ በ3 የተለያየ ፔሮች ኦኬ ማይነር ሰፖርት ኤንድ ሬዚስታንስ ደግሞ ማይነር ሰፖርት እና ሬዚስታንስ በ3 የተለያየ ፔሮች እስቲ ያቂ ከገባው አንድ ሰው ይድገምልኝ። ኦኬ የፕራይስ አክሽን ጥቅም ነው ያልከን። ከዛ በኋላ የሶስት ዲፈረንት ፔርሶች ደግሞ ሰፖርት እና ሬዚስታንስ ነው። ሜጀር ሰፖርት ሜጀር ሬዚስታንስ እና ማይነር ሰፖርት እና ማይነር ሬዚስታንስ ነው። በተለያየ 3 የማይነር እና እንትን የሜጀር የተለያየ መሆን አለባቸው የተለያየ ፔሮች እና ጽድት አድርጋችሁ እኔ አሁን እዚህ ላይ እናንተን ለማስረዳት እንዳስገረኩ ሳይሆን በስነ ስርዓት ያሳያችሁ በስነ ስርዓት ጽድት አድርጋችሁ አስመራችሁ አሳዩኝ። እንደዚህ በሚታይ ማርኬት እያንዳንዱን በስነ ስርዓት ጎልድን መጠቀም አይቻልም። እንደውም ጎልድን መጠቀም አይቻልም። አሳዩትን ድጋሚ ዋን አወር ላይ ነው ወይስ whatever calculate አሁን ቅድም እንዳልኩት ነው time frame it doesn't matter as long as you can calculate እኔ ቁጥሮቹን ባየው ሰዓት አንደርስታንድ ማድረግ ስለምችል ስለማያቸው ማለት ነው። ኦኬ እዛ አርጉልኝ። ይቅርታ ማይነሮቹ በስንት ፒፕ ነበረ? ማይነር ከ200 ፒፕስ በታች ከ250 በታች ያቄው ፒዲኤፍ ቢሆን አሪፍ ነው ላሳብ ምንድነው ጻፍልኝ። ያቄው በፒዲኤፍ ብትሆን ጥያቄዋን በፒዲኤፍ ነው ያኒ በቴክስት ቢሆን ኦራሊ አፍ ከሚነገረኝ ይልቅ በጽሁፍ መልክ ጽፋለሁ። አቢቢ ጣጣ የለውም።
ያውን የዚህ ያወራችሁ ይጻፍኩላችሁ ነው። እሺ ኤቢ ለመቼ ነው ብሮ? ከነገ ወዲያ ነው የምንገናኘው ድጋሚ ክላሳችን። ነገን የሁላችሁንም ጥያቄ መልሳችሁ አይታችሁ ከነገ ወዲያ ሴም ታይም ላይ እንገናኛለን። ለነገ እናንተ ለነገ ነው የምትሰሩት። እያንዳንዳችሁን አይቼ በሚቀጥለውን ክላስ መቀጥለው እንደገባችሁና ምን እንዳላችሁ አሁን ራሱ እዚሁ ማይነር ስንት ነው የሚባለው ያላችሁኝ ጥያቄ አለ። ስለዚህ ስትሰሩት ግን ታስተውሳላችሁ። ኦኬ ኤቢ እንትን አሁን ገና ከስራ መውጣት ነውና ላይክ ሪከርዲንጉ ይለቀቃል ይለቀቃል። አይ ጋሽ ሰላም እሺ ኪው በባንክስ አንቺ ነሽ? ኪው ባንክስ ያልሽው አንቺ ነሽ? ምን አልሽ? ኪው ባንክስ ብለሽ ያልሽው አንቺ ነሽ? አዎ ምንሽ ወይ ጋስ ስለ ታይም ፍሬም ኮሪሌሽን ምናምን ታሳይናለሽ? ይቻላል። 250 አይደለም 50 የባት ነው። ቆይ 200 ነው እንዴ? ፕራይስ አክሽን እሺ እና አክሽን ሌላ ሁለተኛ የመጀመሪያ ጥያቄ የጻፍኩላችሁ ስለሆነ እዚህ ጋር ሁለተኛ to the second question minor support and resistance levels እሺ ሶስተኛው የጻፍኩላችሁ major support and resistance level both indifferent in 3 different pairs ገባላችሁ? ትክክላችኋል። ካልገባችሁ እዚህ ልቀይርላችሁ። ቦዝ ካምፕ 3 ላይ ልቀይርላችኋል። thank you make sure ኤቢ አንድ ጥያቄ ነበረኝ። ምንም ችግር ጠይቂኝ። አሁን ቀጣይ የምንገናኘው ሮብ ነው አይደለ? yes እንትን ብታደርግልን የሆነ ስኬጁል ነገር አድርገን ሰኞ፣ ሮብ፣ ዓርብ ከሆነ ከዛ ሰዓት አድርገን ከሌሎቹ ጋር አሬንጅ እንድናደርገው ማለት ነው። ኦኬ ማለት አሁን በእያንዳንድ ቀን እኮ እንዲሆን በእያንዳንድ ቀን ኦኬ ኤቭሪ አዘር ዴይ ማለት ነው። በእያንዳንድ ቀን ነው። በቃ አንዳንድ ቀን ይዘለልን እንቀጠቅጣለን። አንዳንድ ቀን የምንዘልበት ምክንያት እናንተም ገብታችሁ ቪዲዮውን የማየት ቻንስ እንዲኖራችሁ ነፍሳችሁ ተረጋግቶ የቤት ስራ ሰርታችሁ እንድትልኩልኝ እኔ ምን ያህል እንደገባችሁ አይቼ ገብቼ ቀስ እያለ እንድንቀጥል ነው። መቀጥቀጥ ባንዴ ምንም ትርጉም የለውም ካልሳለ። አረ እውነት ነው ብቻ ኑሮ የቀጠቀጠኝ ይበቃል። እና ይሄን ይመስላል። ግን ያረዳዴ ሁኔታ እንዴ ነው? ተመችቷችኋል? እኔ በቃ ቀለል አረ ይሄ ተመችቶናል። እውነት ይመች ያረዳል። ኢኩፕመንቶች እንዳለ የተጠቀምኳቸው አሪፍ ነው። ግን መሀል ላይ ባይቆራረጥ ጥያቄ መጨረሻ የነለቻ ቤት ግን 40/60 ነው ምንድነው? ኮንዶሚኒየሙ ነው ያማን ሄሎ እንትን ስለ ታይም ፍሬም ኮሪሌሽን ምናምን አለ እንትናችን ውስጥ ቻፕተራችን ውስጥ አለ ጋሽ ቀስ ደቻስ ግን ደቻስ አሁን ቀስ ብለው የቤት ኪራይ ስንት ነው ይሉዋል። በዚሁ ከቀጠሉ አራትን እንዳይወጣ ግን ኤቢ ያለ ምን አስፈራኝ። ለዚህ ጥያቄ ታቀርባለህ። ለማንኛውም በጣም አሪፍ ነበር ኤቢ፣ በጣም በአሪፍ ነው የተረዳ ነው። ቪዲዮውን ቶሎ ብትለቅልን ሞር እያየን እንድናስተካክል ቪዲዮውን ከቻልክ ዛሬ ፖስት አድርገህልን ብታደርግ እሺ። ትንሽ ሊፈጅ ይችላል ሴቭ ሲያደርግ ምናምን በሆነ ሰዓት ልክላቸዋለሁ። ምንም ችግር የለውም። እንደዚህ አክቲቭ እናንተን ስለ ፒፕስ ያልሽውን ቪዲዮም ብትለቂ አሪፍ ነበር። ምንም ችግር ለቅላቸዋለሁ፣ አያሳስብም። አንዳንዴ ቪአይፒ ቻናሉ ላይ ስሞል አካውንት ፍሊፕ ምናምን አታደርግም? ያው ስሞል አካውንት ላለን ሰዎች እንደዛ አድርጌ አላውቅም። ዋን ተማሪዎች ላይ ብቻ ነው እንደዛ ማድረግ። ጋሽ እኔ ወይ ጋሽ
ሲግናሎች ላይ ማለት ነው የምትሰጫቸው ሲግናሎች በሁለት አሁን ለምሳሌ በ0.02 የምንገባ ከሆነ 0.1 አድርገ ነው አንዷን ፓርሻል ላይ አጥፍተን ሌላውን ብሬክ ኢቭን እያደረግን የምንሄድ ይሻላል መሰለኝ። ይቻላልሽ አሁን እንደዛም ማድረግ። አሁን እኔ ሞር የኔ ስትራቴጂ አንዴ ካወቃችሁት በኋላ ባይዘው አትቸገሩ። ማርኬት ሁሌ ቼክ እያደረጋችሁ ከሆነ ልክ ግን እኔ ስፖስት ከሆነ ዘላችሁ ስልካችሁ ወይ ምናምን የምትከፍቱት that's wrong. The whole time you need to be checking the charts. ስለዚህ ስለ ቻርት ታይም ምናምን በደንብ ስለማስተምራችሁ ባለፈው ብያችሁ ነበረ። ገባችኋል ሞር ግን ሪስካችሁ ማናጅ እያደረጋችሁ በአንድ 0.3 0.2 ከመክፈት 0.05 ሁለቴ መክፈት ለእናንተ ይሻላችኋል። ምክንያቱም the main goal is all and make more. So ያው ፓርሻል ወስደን ያው ብሬክ ኢቭን ለማድረግ እንዲመቸን ማለት ነው። ኤቢ ጥያቄ ነበረኝ። ወይ ጋሽ እንትን ላይ ሰፖርት እና ሬዚስታንስ ሌቭል ስንሰራ ሜጀርም ሆነ ማይነር ቦዲው ላይ ነው ላይኑን የምንሰራው ወይስ ዊኩ ላይ ነው መስራት ያለብን? አሁን ማይነር ላይ ስንገባ በተለያየ ዊክ በብዛት ሊያጋጥመን ይችላል እና እዛ ላይ ነው ላይኑን መስራት ያለብን ወይስ ቦዲው ላይ ነው? መልሽ አሪፍ ጥያቄ ላይ አነሳሽ ላሳይሽ። ኦኬ ሌትስ ታክ አባውት ዲስ ራይት ናው። ይሄንን ማርኬታችን አሁን ይሄንን ባልሽ ሰዓት ሃየር ታይም ፍሬም ላይ የምናየው ነገር አለ። ሃየር ታይም ፍሬም ላይ የምናየው ነገር አለ ማለት when we go higher time frame ላይ ማርኬታችን እዚች ጋር አሁን ኔክስት ለቮሊዩም አናላይሲስ በማሳያችሁ ሰዓት ሞር ይሄን አሁን የማወራው ነገር ላይገባችሁ ይችላል። ኔክስት ታይም ላይ ግን በደንብ ይገባችኋል ቮሊዩም አናላይሲስ እናወራ። ይሄንን ማርኬት በምታይበት ሰዓት ማርኬታችን በስንት ተች ያደረገበትና ማርኬትን ፑሽ ያደረገው ኤሪያ ይሄ ነው አይደለ? at the same time ደግሞ በስነ ስርዓት ቦዲውን ደግሞ በመናስብበት ሰዓት we have this area, we cannot have this area. So what we have to do, we have to go in a lower time frame to clear this. higher time frame ላይ ያለን ነገር ከሆነ ቦዲው ላይ የምናሰምረው is totally wrong. ለምንድን ነው we have to see what's really happened on the market. አሁን ለምሳሌ አሁን we ከሆነ ያየናትን ፓርት ዲፕ ሄደን መግባት ስላለብን ማለት ነው። ኔክስት ስለ ቮሊዩም አናላይሲስ በምናይ ሰዓት ለምን እንደሆነ እነዚህ አይነት ነገሮች happen ያደርጉት እናያለን። ግን lower time frame ላይ ሲሆን use for better confirmation try to use a body. ምክንያቱም ምንድነው ማርኬት ስትራክቸርን ሞር ክላስ የማርኬት ስትራክቸርን ስናይ ለምንድን ነው ሰፖርት እና ሬዚስታንስን ዊክ ሻዶ ላይ ሰፖርት ሬዚስታንስ ካልን ዊኩ ላይ ለምንድን ነው ቦዲው ላይ ስትራክቸር የምናከብረው የሚል ነገር ሊያምታታችሁ ስለሚጥሉ try to use the body. So strong lower time frame ላይ higher time frame ላይ እነዚህ ዊኮቹም ጣጣ የለውም። ምክንያቱም the more deeper we go the more things happen deep ላይ። ስለዚህ እነሱ ነገሮች የማየት ቻንስ አለን። ስለዚህ ቮሊዩም ላይ በደንብ አናላይዝ በመንገባ ሰዓት እሱን አሳያችኋል። ግን lower time frame ላይ make sure to use that. እሺ ቴንክ ዩ ገብቶኛል። መቻራ ዳልች በጣም አመሰግናለሁ ጋይስ። ይመቻችሁ። ቀኑ ኤቢ አንድ ጥያቄ ነበረኝ። አንድ ጥያቄ እሺ ይሻላል ጠይቅ። ሹት ባለፈው ላይክ ጊቫዌው ላይ ማለት ነው 100,000 50,000 እና 25,000 ነበርና ላይክ ብዙ ሰዎች አንዱ ሌላ ልጅ ነው ያነሳው ሁለቴ አንስቶታልና የሱን ሐሳብ ስለመደገፍ ነው። እኔ ላይክ ለሶስት ሰው ምናምን ይሄን እድል ብንፈጥር አንዳንዱ በቃ ዲሲፕሊን ሆኖ ሊያቆይ ይችላል፣ ግን በብዛት ያፈነዱታልና 10 ጊቫዌይ ቢኖርና እንደዚህ አይነት ነገር ምን ታስባለህ አንተ? እሱን ባለፈው እንበትን የቤት ስራችሁን እያንዳንዳችሁን ምናምን አይቼ እሱን ከዛ በኋላ መወስነናል። አያሳስብም ጋሽ። ኤቢ ቻናል ላይ አድ ልደረግ አልቻልኩም። በተደጋጋሚ እየጠየቅኩኝ ነበረ ሰፖርት ቲሞቹን እና ፕሊዝ ምንድነው ማድረግ የሚኖርብኝ? እስካሁን እያገኘሁኝ አይደለም። አድ አልተደረግኩም ሲግናሎቹ። ጻፊልኝ እስቲ ኢንስታግራም ቪአይፒ ማን ነው ስምሽ? ነብዩ አሁን ላይ እንትን ኮንቨርሴሽን ሩሙ ላይ ጻፊ እስቲ። አሁን እኔ ራሴ ለምንድን ነው አዲ ያልተደረግሽው? ግሩፕ ውስጥ እኮ አለ ቪአይፒ። አሁን ነበረ ኤክስፓየር አድርጓል አለኝና ኦኬ ከዚህ በፊት ኤክስፓየር አድርጓል አለኝና ከዚህ በፊት ቴሌግራም ከፍዬ ተጠቀም ነበረ። ቴሌግራም አሁን ቴሌግራም አይዲሽን ንገሪኝ ጋሽ። አሁን ቴሌግራም አይዲ ማለት ነብዩ ማ ምንድነው? ነብዩ ኦን ነው የሚለው።
ቼክ ላድርግልሽ ሳልዘጋው እንዳረሳሽ። እሺ እሺ ጥያቄ ይኖረኛል። ጠይቂ ጋሼ የሰማው ነው። ኦኬ ይሄም አሁን ቅድም ከመጀመራችን በፊት ስለ ሜጀር ሬዚስታንስ እና ሰፖርቷን ከማየትን በፊት ማለት ነው ኮሬክቲቭ የሆኑ ካንድልስቲኮች አክብበን ነበር። ምን አልከኝ? ኮሬክቲቭ የሆኑ ካንድልስቲኮች ላይ ማለትም ሴል እና ባይ የሆኑ ካንድልስቲኮች ላይ አፕ ሬዚስታንስ ላይ አክብበናቸው ነበርና እነዛን ነገሮች የምናከብረው ማለት ነው ኢንዲስመንት ሌቭሉን ለመጠበቅ ነው። ኢንዲስመንት ያደርጋሉ ወይስ አያደርጉም የሚለውን ነገር ወይ ለማድረግ ነው። ምክንያቱም አልሰማሁሽም በእናትሽ ጋሼ። ኮሌክቲቭ የሆኑ ካንድልስቲክ ፓተርኖችም ማለትም ሴል እና ባይ የሆኑ ካንድልስቲኮች ላይ መጀመሪያ ስለ ሜጀር ሬዚስታንስ ከማየታችን በፊት ማለት ነው በኢንዲኬተር አክበበበት ነበር እና እነሱ ምንን ነው ኢንዲኬት የሚያደርጉት? ኢንዲስመንት ሌቭሎችን ለመጠበቅ ነው። የትጓን እንዲያደርጉ የሚለውን ነገር ለመጠበቅ ነው የሚጠቅመው። አሳየኝ ጋሼ አንዴ ያልገባኝ ማለትም ባይና ሴል የሆኑ ካንድልስቲኮች ላይ መጀመሪያ ስንጀምር አክብበን ስለ ሜጀር ሬዚስታንስ ከማየታችን በፊት ማለት አክብበን ነበርና አታይሬ እዚህ ላይ እነዚህ ላይ ኦኬ እነዚህ ላይ ማለት እነሱን ቦታዎች የጠቀስኩበት ኤሪያ ማርኬትን ወደ ላይ ሙቭ ያደረገባቸውን ኤሪያዎች ለማሳየት ነው ጋሼ። ኦኬ እንዲሁ ስለሚያደርግ ማለት እዛ ላይ ኢንዲስመንት ሲፈጠር ነው ማርኬትን ሪስት አድርገው ወደ ላይ ፑሽ ስላደረጉ ዳስ ዘ ሜን ቲንግ ላሳያችሁ የፈለኩት። አይ ገባሽ? እሺ ጋሽ ኤቢ አሳይመንቱ ግን እንዴት ነው የሚላከው? በምንድን ነው? ፒዲኤፍ ጋሽ እያንዳንዳችሁ ኦልሬዲ ፒዲኤፍ ገብቶኛል። እዛ ቡትካሙ ላይ ወይስ ምን ላይ ነው የምንልከው? በምንድን ነው የምንልክልህ? አላ ግሩፕ አላችሁ አሁን እየላካችሁ ያላችሁት እያንዳንዳችሁን ሂስቶሪያችሁን እያየሁ ነውና ኤቢ አላወቅነውም። ያ ግሩፕ የሚላክበትን ቦታ አልገባኝም። እኔ እስካሁን አላኩም። ግሩፕ ጆይን አድርጉ ተብሎ የገባችሁ ግሩፕ አለ አይደል? ልካላችሁ ነበር አሲስታንት። ኤቢ አላወቅነውም ታውቂያለሽ ግሩፕ። እሺ አሁን አደርግላችሁ ሆምወርክ የሚል ግሩፕ አለ። ግሩፑ ላይ አለ ቡት ካምፕ ተብሎ ተከፈታለ። አንድ ሆምወርክ የሚል ፓርት አለ። እንዴት እንደማ ኤቢ የሆነች ጥያቄ ነበረች ወይ ጋሽ ጠይቂኝ፣ አያሳስብ። ከላስት ዊክ ነው በእርግጥ ምናልባት ከዚህኛው ጋር እንዳይጋጭ ነው እንጂ ግን ላይክ አባውት ዲሲፕሊን ኤንድ ሳይኮሎጂ ያወራ በነበረ ሰዓት ጠይቃለሁ ብዬ ስላለፈኝ ነው። እሺ ጋሽ እንግዲህ ምን ይደረጋል ከመለሽኝ። አይ ይሄ የኤክስኪዩሽን ፊር ነበር እኔ ጋር በጣም በተደጋጋሚ እያጋጠመኝ ያለው። ትሬዱን ካየሁት በኋላ አሪፍ ነው ብዬ ያሰብኩትን ኢንተሪ ላይክ ኤክስኪዩት ለማድረግ ሳስብ ደግሞ ላይክ ይሄ ትሬድ እንደገና ፍሊፕ ሊያደርግ ይችላል ኦር ቫዮሌት ሊያደርግ ይችላል ብዬ ፓስ አደርጋለሁ ማለት ነው። እና ያ ትሬድ ደግሞ ኢን ጉድ ዌይ መሄዱ አይቀርም። ሶ ኤክስኪዩሽን ፊር ስለሆነ ያለብኝ እንዴት ነው ያንን ነገር ማስተካከል የምችለው? መጀመሪያ ነገር ማድረግ የምትችለው ነገር ምን መሰለህ? መጀመሪያ አንተ ያልከው ቦታ ይሄዳል አይሄድም የሚሉትን ትሬዶችን ያቸው እየፈራህም ቢሆን ሳትገባ። ከዛ በኋላ አንተ ፊር ኦፍ ኤክስኪዩሽን እያጋጠመ ማርኬት ወደ አንተ ዳይሬክሽን እየሄደ ከሆነ በጣም በስሞለር ሎት ሳይዝ ገብተህ ማርኬቱን ስፔስ ሰጥተው መሞከር ነው ማርኬቱን እስኪሄድልህ ማለት ነው። ገብቷል? ብዙ ጊዜ ገንዘብ ሉዝ ከማድረግ በላይ የሚያናደው ምንድነው? ኦፖርቹኒቲ እያየ ሳትወስደው ትቀርና እንደዛ እንዳያልፈህ በሚል ሰበብ ሌላ የማይሆነውን ትሬድ መውሰድ ያጋጥማል። ስለዚህ እንደዚህ አይነት ነገሮች ላለመግባት በትንሽ መጀመሪያ ሳትገባ ትሬድ ያቸውና ዴን ትሬድ ስታደርግ እንደዛ ማድረግ ትጀምራለህ ማለት ሎት ሳይዝን ሪስክን እየቀነስክ መግባት ትችላለች። ነብዩ ነኝ ያገኘኝ አጣውሽ ጋር በእናትሽ ጀነራል የሚለው ላይ ጽፌ ነበረ። እስቲ ቼክ ግሩፕ ላይ እንትናችሁን አያችሁት? ይሄ ፒን አድርጌላችኋለሁ አሳይመንት መስራችሁን እዛ ላይ ላኩ። በጣም አመሰግናለሁ። ሄሎ ሪስፔክት ሄሎ ወይ ጋሼ የመጨረሻ ጥያቄ የመጨረሻ ጋሼ እኔው አሁን ገና ከስራ ሞትና ላውቱ ቶሎ ቢለቀቅልኝ ይለቀቃል፣ አያሳስብም ጋሼ።
ምንም አሁን ሌሊት ነው የምንቀጠቅጠው። yes sir አያሳስብም። እሺ ቪአይፒ ቻናሉን ምን አደረክልኝ? ማነሽ? ነብዩ ቅድም እየፈለኩሽ ነው አንቺ እና አስገባሽ። ነብዩ ኤም የሚል አዎ ገብቶኛል። እሺ ጋሽ ኤቢ አንዴ ወይ ጋይስ ግደሉት ቶሎ። ምን ነበር አሳይመንቱ? አሁን ስለገባው ይቅርታ። ቼክ ተፖስቷል። አንብቢው ገብተሽ እሱን ነው። እሺ በምንድን የምልከው? በፒዲኤፍ ነው? አዎ ፒዲኤፍ አድርጊው ጋሽ። እሺ ቴንክ ዩ። እሺ ጋሽ ዋን ፕራይቬት ሴሽን መቼ ነው የሚጀምረው? እኔ እንጃ ፖስት አለው። እሺ ግን አሁን ላይ በጣም ፉል ሃንድ ነኝ። ባይ ዘ ዌይ ጊቫዌ አዘጋጅቻለሁና ዋፈሽ እያረኳት ነው ፍሬንድን። እዚህ አይታችሁታል መሰለኝ። እኔ የምልሽ መች ወይ ጋሽ የሰማሁሽ ነው ሀቢቢ። እንትን የሰጠሻት አሁን ያመጣሻት ዱባይ ሰውየው ማለት ነው። እሺ እዛው ነው የሚቀጥለው ሊቪንጉን ወይስ ማለት እዛው ትሬድ አድርጎ ታረገ በኋላ እዛው ይቀጥላል? ምናምን አለው እኮ በእናትሽ በጣም ምስኪን እና አሳዘነኝ። ቤተሰብ ምናምን አለው። በጣም ምርጥ ልጅ። አሳያት ኧረ አዝናኝልን እሷ ልጅ በእናትሽ። አዎ ፍንትውትው እያለች ነው እዚህ። ያ ማን ግድ ነው ኤቪ ወይ ጋይስ እሱም አንድ ቀን ላይቭ ልታስገባው የሆነ እንደዚህ የሆነ አድቫንቴጅ እንደነበረው የሆነ ፖስት አይቼ ሂስትሪ ላይ ስቶሪ ላይ የሆነ ፌክ የት አለ ምናምን የሚል አይቼ ነበር። አብዛኛው ሰው ኔጌቲቭ ብቻ ነው የሚፈልገው እና እሱም አንድ ቀን እዚህ ብታስገባው አሪፍ ነው። ልክ ሪል እንደሆነ ማለት ነው። አብሽር ጋሽ ያሳስብኝ። ኦኬ ሌላ አንድ ጥያቄ ልጠይቅ ነበረ ለአንተ ማለት ነው። እንትን አሁን አንድ ጥያቄ ጠይቆ የሆነ ምንድን ነው የሚባለው ዊነር ላይ አድ ያድርግ መሰለኝ ይፈራል ኦፕሽን እያለው መውሰድ አልቻለም እያልክ ነበረ እና አንተ እንትን ታደርጋለህ ስትሰራ አሁን ፕራይስ አክሽን ስለምጠቀም ዊነር ላይ አድ እያደረግ ትሄዳለህ? ዲፔንድስ እኔ ያው ዲፔንድስ ኦን ዘ ትሬድ። ከሆነ ሌቭል በኋላ ሞቅ ማድረግባቸው አንዳንድ ሎች ደግሞ ትሬዶች ሞቅ አድርገው መለሱ ይኖራሉ። ገብተዋል። እኔም ትሬደር ነኝ እንደማንም። አንዳንዱን ደግሞ ወይ እኔ በገባሁት እያልኩ እስከ መጨረሻ 300 400 ፒፕስ የሚያመልጠኝም ይኖራል። እሱ ነገር ስላነበብኩ ነው እና በጣም አሪፍ ነበረ። አንድ ፒዲኤፍ ላይ እንዲሁም ግሩፕ ላይ ልኬላቸዋለሁ። ዊነርስ አር ሉዘርስ የሚለው ነገር ሞር ወደ ዊኒን አድ እያደረግን ብንሄድ ይሻላል የሚል ጽሑፍ ስላየሁት ነው። ለዛ ነው የጠየቅኩ ፕራክቲካሊ ማንተን ስለምታገብ። ኦኬ እሺ ቴንክ ዩ። ኦኬ ወልካም ጊዜ ይሁንላችሁ። በቃ ፍቱኝ። እሺ ቴንክ ዩ። ኦኬ ደህና ደሩ።